አክሽን ኮምፒቲሽን ውስጥ ካለህ ነው መውደቅ የምትፈራው። ለዚህ ምን አይነት ስታንዳርድ ነው ያላት? ምን አይነት ወንድ ነው ስታንዳርድ? እንደዚህ ብዬ ነው አንዱን እያስተኛውት እኮ ተርኒንግ ፖይንቷ ታዲያ የቷ ነች? ወደ ቢዝነስ እንድትገቢ ያደረግሽ? ያለኝን ነገር እንዳለ ባጣ የእናቴ ቤት ገብቼ ደግሞ ሽሬን ገበለው ደግሞ ሌላ ሀሳብ እሱ አለኝ። በቃ አንዳንዴ ለእቃ ነው ባሉ የሚሰጠው ለማሽን ለብር ምናምን ነገር። ለሁሉ ነገር ግን ሰው ከሌለ አይሆንም። እነሱ ተጨንቀው ነው ያመጡት። በቃ ነጭ ሽንኩርት ድፍረት ነጭ ሽንኩርት ያደርጉ ፍርፍር ላይ በዚህ ዘመን ላይ ማንንም ተማምነክ አይደለም ትዳር ውስጥ የምትገቡ። ያበደሩሽ ጓደኞች እንትምና አክቹሊ ነገር ይሆናለው ያ አላስብም ነበር። በደንብ ጸሎት ሳረግ አንድ ቀን የፈጀበት የእውነት ስለ የሰውን ሀቅ ካልወሰድክ ልብህ ንጹህ ከሆነና ፈጣሪ የምታምን ከሆነ ለአንተ ጭንቀት ለመድረስ ምንም ደቂቃ አይፈጅበት። ምን አለህ ነው አንተ ምን ይዛል? በድሉ ያድጋል ምንም የለም። ስም ነው ምን አይጣ ጀምራ ሲሆን እንኳን አመጣሽ። እንኳን ደህና ስፓሮ ክራፍት ነው ብዙ ሰው የሚያውቅሽ በዛ መሰለኝ አይደለ? ምን ነው የምትሰሪው? ኢፖክሲ ሜንሊ ኢፖክሲ። ኦኬ። ከዛ ፈርኒቸር ስታፎች ራስሽ ትሰሪያለሽ? ራሴ የምሰራው አለ፣ ሌላ ባለሙያ የሚሰራው ስራ አለ። ኦኬ። የት ሀገር ልጅ ነሽ? አይ ቲንክ የአዲስ አበባ ልጅ አይደለሽ? አይ አይደለም። የት ሀገር ልጅ ነሽ? የሆለታ። ሆለታ ወዴት አካባቢ ነው? ወደ አምቦ መስመር ሆኖ ሳይደርስ ባሸዋ ሜዳ ትሄድና አምቦ መስመር ያ ኦሮሚያ ትችያለሽ ማለት ነው? አዎ። የምር? አዎ። እንዴት አይነት ከተማ ነች ሆለታ? እስኪ ቴል ሚ ላይክ እስከ ስንት ዓመትሽ ነው የቆየሽው እዛ? እስከ 12 ዓመትሽ ነው። እስከ 12 ያክፍል። አረ ኦኬ። ሶ እንዴ በደንብ ስቶሪ ያለሽ ሆለታ ላይ። ሶ ምን አይነት ከተማ ነች? ምን አይነት ከተማ ልበል? እኛ ባደግንበት ሰዓት ላይ አሁን ላይ የሆነ ሰው አብዛኛው ሰው ሙቭ አድርጓል። ብዙ የማውቀው ሰው ምናምን ራሱ የለም። ኦኬ። ድሮ ግን እንዳለ ሁሉም ሰው ታውቃለህ፣ ትታወቃለህ። ኦኬ። ኮሚኒቲ በደንብ አለ። በቃ ትልቅ እንደ አዲስ አበባ ምናምን የምትለው አይደለም ኦብቪየስሊ። እና ሁሉም ሰው ይተዋወቃል። ከዛ ደግሞ እኔ አስተማሪ ልጅ ነኝ። ስለዚህ በጣም ሚቱ አረ እና በቃ ብዙ ሼር የምናደርጋቸው ነገሮች ኤግዛክትሊ እና በቃ እንታወቃለን በደምብ። ትንሽዬ ከተማ ነች። ስለዚህ ሱቅ ስትላክም ወዴት ነሽ ትባላለህ። የሆነ ቦታ ስትሄድ አታመልጥም። ምንም መጥፎ ነገር ሰራለሁ ብለህ ምናምን መደበቂያ ቦታ ላይ የሚማታም አለ፣ ዱላም አለ። እንዴ ጎረቤት ወንድ ጋማ መታየት አይቻልም። ወንድ አረ ለጭራሽ። ጓደኞቻችንም ከሆኑ ወንድ ጓደኞች ነበሩኝ አብረን የምንማራቸው፣ ግን እነሱም ከኛ ጋር ስለሚታወቁ ነው እንጂ ሌላ የማይታወቅ ወንድ ጋር ወክ ማድረግ አይደረ ማን ነው ምንድነው? ባይ ዘ ዌይ ድሮ ተማሪ እያለን ችግር ያለበት ወንድና ችግር ያለበት ሴት ወር ምናምን የሚታወቀው ምን ታውቂያለሽ? ችግር ያለበት ቢሞት ሰፈር አይመጣም አይደል? ኖርማል ፍሬንዶችሽን ሴት አሁን ለምሳሌ እኔ ልጅ ሆኜ ቤት ሴት ልትመጣ ትችላለች አንኳኩታ። ንጹህ ሲሆን ሰው ያቅብኛል ብለሽ ስለማትፈሪ ይመጣሉ ደብተር ሊቀበሉ ምናምን አይደል? የሆነ ነገር ካለ ግን አረ አይመጣውማ። ልክ ነህ። እኔ አሁን ልክ ወንዶች ጓደኞቼን ብቻ አይደለም ያውቃቸው፣ ቤተሰባቸውን ማወቅ አለባቸው። ስለዚህ እንዴ ኮላፕ ስታደርግ ደግሞ እነሱም የአስተማሪ ልጆች ናቸው። ከዛ በቃ የአስተማሪ ልጅ እንዴ በጣም ቀልድ አልችልም። የቤት ስራ ሳትሰራ ሄደህ አስተማሪ አይደለም የምታመልጠው፣ ቤተሰብ ጋር ስለሚደርስ እዛው ሳትመለስ። ኦኬ። ጭራሽ የምትማሪበት ትምህርት ቤት ነው የሚያስተምሩት? ዳይሬክተር ናት። እሱ ከባድ ነው፣ በጣም ከባድ ነው። እኔ ልጅ ሆኜ አስታውሳለሁ ትምህርት ቤት አልሄድም ካልኩኝ ከባድ ፈተና ይሰጠኛል። ትምህርት ቤት ወደድኩ። ከዛ ፈተናው ሲከብድ የምሬን ነው። በጣም ቆንጆ ፈተና ወጥታ ስራ ብላኝ ትሄዳለች። ከባድ አውቃ ማዘር። ከዛ እኔ ይሄን ከምንሰራ ትምህርት ቤት ይሻለኛል አመመኝ እያልኩ ቀር ነበር ላለመሄድ ማለት ነው። እና ስትሪክት ነው እንዴ በጣም ስትረስፉል ነው። በጣም ከባድ ነው። በብሎ የምትታወቀው ሆለታ ፌመስነቷ ምንድነው? አሁን ጅማ ሲሆን ቡና አይ ቲንክ። አዳማ ግን በብሎ የምትታወቀው አንተ በጣም ስብልጽ አዳማ ልጅ ነህ እንዴ? እኔ አዳማ ልጅ ነኝ። ኦኬ። ሆለታ እንደዚህ የሚታወቅ ነገር ፍራፍሬ ሊሆን ይችላል ኤክስፖርት የሚደረግ ወይ ሯጭ ሊሆን ይችላል። የሆነ ነገር የለም? አሰላሁን ሩጫ
አይደል? አሰላ ናቸው አይደል? በቆጂ አሰላ ሩጫ ሆለታ የለም ወይ? ቆንጆ ሊሆን ይችላል የሆነ ነገር እኮ አለ። የት ቦታ ላይ ቤትና ሱቆን ይፈልጋሉ የሚለው ቴምር በሳር ቤት ቫቲካን ለዲፕሎማቶች በሚመጥን ጥራት ከተሟላ ደህንነት እንዲሁም የከርሰ ምድር ውሃና ተለዋጭ የኃይል አቅርቦት ጋር ያካተተ ለመኖሪያ የተመቸ ለኢንቨስትመንት የተመረጠ አፓርትመንት ቤቶችን ከ5.7 ሚሊዮን ጠቅላላ ዋጋ ጀምሮ በአዋሬ ከፍተኛ ጥራት ባላቸው በመሃል ከተማ ለሚፈልጉት ነገር ሁሉ ቅርብ የሚሆኑበት ሁሉም መገልገያዎችንና የኃይል አማራጮችን ከመሮጫ ትራክ ጋር ከጊዜው ጋር የሚሄድ መኖሪያ ከ5.4 ሚሊዮን ጠቅላላ ዋጋ ጀምሮ የራስዎ ማድረግ የሚችሉበት እንዲሁም ገላን ኮሜርሻል ከገላን ኮንዶሚኒየም መሃል ለአካባቢው ፍላጎት ምላሽ የሚሰጥ ሱቅ ከ2.5 ሚሊዮን ጠቅላላ ዋጋ ጀምሮ የግሎ የሚያደርጉበት ልዩ እድል። ለመኖሪያ አፓርትመንቶች እስከ 35% የሚደርስ ቅናሽ እንዲሁም ለንግዱ ሱቅ ደግሞ እስከ 10% በሚደርስ ቅናሽ ቅድሚያ የሚመጡ ደንበኞችን እናበረታታለን። ቀጠሮ ይዘው ለመነጋገር በ0972 77 0371 ወይንም በ0975 76 3944 ይደውሉ። ቴምር ፕሮፐርቲስ። ሌላ የፈለግኩት አሁን ሰዎች በመጡበት ካልቸር የአካባቢ በሆነ ነገር ፌመስ ይሆናል። እኔ አሁን ልታጣላኝ ስፔሲፊክ የሆነ የማውቀው ነገር ግን አለ። ኢንጆሪ ምናምን ነገር አለ። እንትን አበባ ልማት አለ። ኤክስፖርት የሚደረግ እንደዚህ እኮ ነው አሉ። እኛማ ላናስተውል። እኔ እንኳንም ግራ ገባኝ እኮ አዳማ አሁን ቅርብ ጊዜ እኮ እኔ ደነገጥኩ አለማወቄን እራሱ አሁን ግራ ገባኝ። እኔም እኮ ግን ደግሞ ይኖራል ወይ ፖለቲካ ሰዎች የሚወጡበት ቦታ ይሆናል ወይ ሙዚቀኞች። አሁን አዳማ በአርት እየታወቀች ነው በጣም ብዙ አርት ላይ ያሉ ሰዎች ከአዳማ ሲሉ ትሰማያለሽ። አሁን እያየው ነው የሚገርምሽ። አሁን ፊት ለፊት እንኳን ማቃቸው እነ ሸቱ እነ ሳምሶን ቤቢ እዛ ናቸው ምሰማቸው ሰዎች አሉ። አሁን ስሰማ እንዴ አዳማ አርት ከተማ ነች እንዴ እያልኩኝ ሙዚቃ የሚሰሩ በጣም ጎበዝ ሰዎች እሰማለሁ። ፊልም የሚሰሩ ኢቭን እነ ሰራዊት ምናምን እዛ ሄደን እንትን እንጽፍ ነበር ስክሪፕት ይመቻል ሀገሯ ምናምን ሲሉ እሰማለሁና ያን ለማለት ነው። ሶ እሺ ሆለታ ተወለድሽ፣ ያስተማሪ ልጅ ነሽ which is በጣም ስትሪክት። እኔም ሼር አደርግሻለሁ። ኃይለኛ ፋሚሊ በጣም ስርዓት ይዞ የሚያድግ ተማሪ ይመስለኝ። ለትምህርትሽ ላይ እንዴት ነበርሽ? እንዲህ ጎበዝ አለመሆንም አይቻልም። ምርጫ አይደለም እና 7 ከ10 በጣም ይወረደ ነጥብ ነው። የምር ትገረፊያለሽ? ትገረፊ በደንብ ነው የምገረፍ። 7 ከ10 ከመጣሽ ምን ጎደለብሽ? ያ በጣም ስትሪክት ናቸው። ለትምህርት ያላቸው ፍቅር በጣም ነው ደስ የሚለው። ከዛስ ደግሞ እዛም አሁን ለምሳሌ ባዮሎጂ ቲቸር ፈተና እንትን ከሆነ ዘወራሉ ከኔ በፊትም ልትሰማ ትችላለች ምናምን ውጤቱን ሚድ ምናምን አሁን ትንሽ ወረድ ካልክ በቃ ምን ሆና ነው ምናምን ትባላለች። ከዛ ቤት አስበው የሚደርስብን ፍቅር ይዟት ነው ትባል። በስማ እንደዛ አይሉም ያቁኝ። ያቺ ከባድ ነው። ዳይሬክተር ደግሞ እዛው ከባድ ነው። ሶ እሺ አስተማሪ ልጅ ነሽ። ከዛ እስከ 12 ተማርሽ። ከዛ እንትን ጤና ነበር የምፈልግ የነበረው። ከዛ ኢንጂነሪንግ ደረሰኝ፣ ደብረ ማርቆስ ደረሰኝ። የአብዛኛው ሰው መከራ ያ ከዛ ግን ምን መሰለክ እሱ ውጤት ኢንጂነሪንግ ፊልዱ ሳይወጣ በፊት ሚኒሊክ የጤና ውድድር ነበር። ከዛ እዛ ተወዳደርኩ። ከዛ በተመሳሳይ ቀን ነው ያም ኢንጂነሪንግ ደብረ ማርቆስ ደረሰኝ። እዚህም አለፍኩኝ ማለት ነው። ኦኬ ነርሲንግ ይሻለኛል ብዬ ነርሲንግ። ኦኬ ወደ አዲስ አበባ መጣሽ? አዲስ አበባ ነው ውድድሩ የነበረው? ሚኒሊክ ሆስፒታል። ኦኬ ያ ሶ እዚህ አዲስ አበባ መጣሽ። ኢንጂነሪንግ አይመቸኝም አልሽ? አይ ጤና ነበር በፊት የምፈልግ የነበረው። ጤና ስለነበረ ኢንጂነሪንግ እንትኑ ላይ ነርሲንጉ ላይ ገባኝ ማለት ነው። ሶ ከሆለታ ወደ አዲስ አበባ ሙቭ ያረግሽበት ሪዝን ይሄ ነው? ለትምህርት። ያ እሺ መጣሽ። ከዛስ ስቶሪ ሙሉ ነው መከተል። ከዛ እንዴት መሰለ ከወንድሜ ጋር ላይክ በ4 አመት ነው የምንለያየው። ስለዚህ እሱ ኮምፒውተር ሳይንስ ነው የተማረው። እሱ ሰመር ላይ ግራጁዌት አድርጓል። ከዛ ቀለም ነው እሱ ወዲያው ግራጁዌት እንዳደረገ ስራ አገኘ። ያ ከዛ እሱም ለስራ ወደዚህ መጣ ማለት ነው። ስለዚህ ቤት ተከራይ እሱ እኔና ወንድሜ ኑሮ ጀመረ። ተመቸው እሱ ዋዛው ካንቺ ያለ ያ አክቹሊ ሁሉም ነገር አዲስ ነው። ስለ ብቻችንን ሙቭ ያደረግንበት ታይም ነው። ያኔ ግቢ ነው እሱ የላጤ ኑሮ አያውቀውም ይማላቅም። ስለዚህ 3 በ4 ክፍል ውስጥ ለሁለት የሱ አልጋ የኔ ፍራሽ ስትወልድ በቃ ላይፍ ተጀመረ። ከዛ እኔም ትምህርቴን ቀጠልኩኝ፣ እሱም ስራውን ቀጠለ ማለት ነው። ከዛ በቃ ለእኔ ለትምህርት ቤት የሚላክልኝ ብር አለ።
ፋሚሊዎች ማለት ነው። ከዛ የእሱ ደሞዝ አለ፣ የቤት ኪራይ ይከፈልበታል። ከዛ ደግሞ ቀለብም ያው ታመጣለህ። ከዛም ካለም ላይ ጭመርመር እያረክ በቃ ላይፍን ትገፋዋለህ ማለት ነው። ያ ከባድ ነው። ከክልል ከተማ መጥቶ አዲስ አበባ ላይ ሰርቫይቭ ማድረግ በራሱ ክልል ከተማ ላይ ትንሽ ነፃነት አለ። የገንዘብ ትንሽ ብር ይበቃል። ማንጎሻሸው ነገር አዲስ አበባ ስትመጪ አይበቃም፣ ምንም አይበቃም ነው። እኔ ስለ በርበሬና ስለ ምናምን ስለ ዘይት ምናምን በፊት አላስብም። ማሰብ አለብህ፣ ማብቃቃት አለብህ። ድሮ ቁጥብ ተብለህ ነው የምትቆጠው። አሁን እንዲበቃ ራስን ትንትላለህ ነው። ያው አጣው ብትል እኮ ከብር ማድረጋቸው አይቀርም፣ ግን በቃ ታስባለህ አለ እነሱ። ኦብቪየስሊ አስተማሪ ልጅ ከሆንክ ደግሞ ደሞዙ የሚታወቅ ኮርስ ሀብታም አይደለም ያሬ ምን ሀብት እንዴ። ስለዚህ በቃ ካላቸውም ላይም ስለሆነ ቀንሶ እየሰጡክ ያሉት ማሰብ አለብህ ግዴታ በቃ። ስለዚህ እዚህ ሲመጣ ደግሞ ሌላው ምንድነው ብዙ ኢንተረስት ይሰፋል፣ ብር የለም። የታክሲው ራሱ ከባድ ያ እኔ እንደውም መጀመሪያ ቤላ ነበርኩኝ፣ ከዛ ሰፈር ቀይረን እዛው ሚኒሊክ ገባሁኝ ማለት ነው። እኔ እንደውም የታክሲ የለብኝም። ቅርብ ሆንሽ ማለት ነው። በእግሬ ነው የምሄደው። ኦኬ። እዚህ የታክሲ ወጪ እንደውም የለብኝም። ግን እንደዛም ሆኖ ራሱ በቃ ዝም ብለክ ሻይ ውጪ መጠጣት ሌግዠሪ ነው፣ ቡና ውጪ መጠጣት ሌግዠሪ። እኔ ደግሞ ሱስ አለብኝ የቡና። ብዙ ነገራችን የተመሳሰለ ነው አይደል? ከዛ እኔ ያለ ቡና ሰርቫይቭ አላደርግም። እና በቃ እነዚህ ጥቃቅን ነገር የምትላቸው በፊት ኖርማል የነበሩት ነገር እዚህ እንትን ነው በቃ ድሮ ተሰርቶልህ ምናምን ቤት ውስጥ የምታየው ነገር እዚህ ጋር ራስን ሪስፖንሲብል። ከዛም በላይ ደግሞ ላይክ በኔ ሳይድ ስትሆን ደግሞ የእናቴን ድርሻ ደግሞ የምወጣው ቤት ውስጥ እኔ ነኝ። እዚህ ጋር ገባ እሱ ሰርቶ ይመጣል፣ ያው ብርም ይሰጣል ምናምን ነገር እንትን ካለ ላይ ማብቃቃት የቤት ሪስፖንሲቢሊቲ ምናምን። ግን ከሱ በላይ እኔ ነኝ ኃላፊነቱ የሚሰማኝ ማለት ነው። ስትረሱ አንቺ ጋር ነው ማለት ነው። ያ በቃ ማሰብ እንትን አይልም። አሁን ለምሳሌ ነገ ምሳ መወስድ ከሆነ ምን ላርግ፣ ቤት ውስጥ ምን አለ ምናምን የሚለውን ለምን ትንሽም እንትን አትሆንም፣ ብቻ ማኔጅ የምታደርገው አንተ ነህ። ያ ይሄ እንትን ናቹራል ነገር ነው፣ በቃ የሴት ነው። ወንድ ብዙም እንትን አይልም፣ ቢያስብም የፈል እንደውም ይሄን እንዴ በደንብ እንደ ሴት በለው በቃ እንትን የሚለው። ግን ሞሮፍ ኃላፊነት የምትወስደው እኔ ነኝ እና እሱ አለ ምናምን ነገር። ያ አክቹሊ አሁን ክልል ከተማ ስንሆን ታይሙ ራሱ ቀስ እያለ ነው የሚሄደው። ያ ጠዋት ቡና ጠጥተ ተጫውተ አለ በቃ ያን ያህል ረሽ የለም። እዚህ ስትሆኚ እንዳልሹ ነው ቡና መጠጣት is very expensive። ያ ቃሊ ሸሪ እንዴ ሌላ ሀገር 20 ብር 15 ብር የሆነ ቡና እዚህ ከ50 ብር በታች አለ ብዬ አላስብም። 60 ብር ምናምን ካፌማ ከገባሽ 100 ምናምን ብር ነው ሊትራሊ። የመንገድ ቡና ነው 50 ብር ምናምን። እኔ እስከማየው ላይክ መንገድ ስልሽ ላይ በጣም ሎ ክላስ የሚባለው ነው የሚመስለኝ። እና ልክ ነሽ፣ በጣም ከባድ ነው። በተለይ ደግሞ ከቤተሰብ ጋር ከወጣሽ ሶ ፋይናንሻሊ ስትራግል ማድረግ ጀመርሽ ማለት ነው። ያ እንዴ በጣም እንዴ የኔ ደግሞ ምን መሰለክ ምሳ ቁጭ በልቼ አይደለም። ምሳማ እንዴ ውጪ ከበላማ በቃ አይመጣም ሂሳቡ ያው ማለት ነው። ለክ ምሳ በላን የሚባል ራሱ ይሄ የማዘር ቤት ምናምን ነው። እንትን ጥብስ በእንቁላል 25 ብር ትዝ ይለኛል። 25 ብር እንቁላል በስጋ ነው። ዩኒቨርሲቲ ያለ እንደዛ ነበር። እኔ በርግጥ እኮ እንደዛ ነው። 2000 ስንት ነበረ? ስንት ነበር የገባሁት? ቆይ 2014 መሰለኝ የጨረስኩት ሲንጋ ብቻ 2011 2012 2013 እንደዚህ ነገር ማለት ነው። በፈረንጅ ነው በይኝ። ከአራት ዓመት በፊት ይሆናል እንደዛ ማቆ እኮ ከአራት ዓመት በፊት 25 ብር አለ እንዴ የማዘር ቤት አላውቅም። እኔ እኮ ዩኒቨርሲቲ ከተመረኩ ደግሞ 7 ዓመቴ ነው። እኔ ማወራሽ ከ10 ዓመት በፊት የነበረ ስቶሪ ነው። ዩኒቨርሲቲ 3ኛ ዓመት 2ኛ ዓመት እያለሁ እንደዛ 20 ብር 30 ብር በላ ነበር። ኧረ አለ እንትን እኮ ነው ሸራ ቤት እኮ ነው። ኦኬ እንዴ እና ታዲያ ሊሸጥ ነው አራለ እንዴ ከ25 ብር 35 ብር እንደዚህ ነገር ነው። ቫኬሽን ነው እንደዛ ከተበላ። ኧረ ለሱ ነው እኮ የሚያንሰው እኮ እንደዛ እየተበላም ነው ብር አለሰምልህ። ለምሳሌ እኔ 1000 ብር ነው የሚላክልኝ ማለት ነው። ሀብታም ነሽ እንደው 400 ምናምን ከፍላለሁ እኮ ትምህርት ቤት። እሺ ከዛ ደግሞ ቅዳሜና እሁድ ምናምን እሄዳለሁ። እሁድ እሄዳለሁ። እሺ ስንት ኪሎ ሜትር ቅርብ ነው እንዴ? 27 ነው ያ 27 ከአዲስ አበባ እንደዛ ነው መንገዱ እንትን ካላሉት። እኔ ማክሲመም 1 ሰዓት ነው የሚፈጅብኝ ከቤቴ ትምህርት ቤት ለመድረስ።
1 ሰዓት እስከ 1 ሰዓት እንደውም 1 ሰዓት ምናምን ምለ ከአውቶቡስ ተራ ሚኒሊክ ከተሰለፍኩ ነው ታክሲ ማለት ነው እንጂ ያ በቃ በደንብ ከነዱት 40 ደቂቃ ምናምን ይደርሳል ከፍተ ነው በቃ በጠዋት ምናምን ነገር ስለሆነ ቅርብ ነች እዚሁ ቀርብ ነው አዲስ አበባ መውጫ ማለት እኮ ነው ሆለታ ማለት ታዲያ እንደዛ ከሆነ አላቆም እኮ ነው እኮ ለዛ ነው ተቃራኒ ስለሆነ እኮ ነው ግን ቅርብ ነው በጣም እና እዛ የሱ ትራንስፖርት ነው የሚጨምረው እንደውም ነው ብለ እዚህ በሳምንት በወር ውስጥ 4 ምናምን ሄዳለሁ በየሳምንት ሄዳለሁ ብቻ ለምን ትሄጂው ምግብ ልታመጪ አዎ ከዛ አይናችሁን አያችኋለሁ ከተኛል በነገራችን ላይ ያስተማሪ ልጅ ባይዘው ተሞላቆ ነው የሚያድገው እኔ በተረዳሁት ልክ ተሞላቆ ስል ብር የላቸውም ግን እንድትማሪ ከመፈለግ ደግሞ ምንም እንዳይጎልብሽ የማረግ ነገር አለና ያ ያሞላቃል የደሃ ልጅ ሆነሽ ግን ኩራተኛ ያረጋል እኔ ያየሁት የተረዳሁትን ነው ነግርሽ ማለት ምንም ለማጉደል አይሞክሩም ትምህርትሽ ላይ ኮምፕሌን እንዳታረጊ ማጥኛ ጊዜ ሰዓት ይሰጥሻል እንድትገቢ ምናምን እንዴ በጣም ለዛ ነው አይቲ ዲስአፖይንት የሚያረጋቸው ማርክ እንትን ሲል እንዴ እኔ አሁን ለሊት ተነስቶ ማጥናት ግዴታ ነው በጣም ኖርማል 8 ሰዓት ተነስተ እስከ 12 ሰዓት ማጥናት አጠይ ነበር እንዴ ፋዘር እግራችሁን ሆስ ዘፍዝፉ ይለናል እንቅልፋችን እንዳይመጣ ማለት ነው እንዴ በስማም ትላለ እኔ ማለት ነው ይኸውልህ እንደዚህ አጤሬራ ምናምን ነገር አለ ብዛቱ ራሱ ልነግር አልችልም ያለኝ ማለት ነው እንደዚህ በተለይ ማትሪክ ሚኒስትሪ ሰዓት ከዛ እንደዚህ ብዬ ነው ማጠናው አሁን ይሄንን ማጠናው ተረድኝ ጓደኛዬ ብቻ አብራደጌ ማለት ነውና አብረን ነው የምናጠናው አንድ ክላስ ነን ክላስሜትም ብቻ አብረን ነው ያደግነውና አይና ሷን የምናጠናው የምናውቀውን ይገባታል ትስቃለች ይሄን ብታየው ማለት ነው አንዱን እያስተኛውት እኮ እኮ ምን አልገባኝ ምን ማለት ነው በጣም ነው ባንዱ ያረፍ ቀን እንማራለን ከዛ ማታ ተተኛለ ደግሞ አብረን ከሆነ እናወራለን ምናምን ከዛ እንተኛለን ከዛ እንደዚህ እናነባለን ከዛ እንነጋገራለን አሁን ደግሞ ሪሄርስ እናርግ ያጠናኑን ሪሄርስ እናርግ ከዛ ለመመሰጥ መብራቷን እናጥፋት አንዴ ምን እንደሚያደርግ ታውቃለህ ፋዘር ቼክ ያደርጉናል እኔ በቁም ነገር እኔ ለሊት ተነስተው ቼክ ያደርጉናል ማጥራት እንደለበት አያንኳኩም ብርግድ ነው ያለ አይ ገልብጬ ተይዞብኛ ቃል መጻፍ እንደዚህ ኦኬ ያነበብሽ እሺ ሶ ሚኒሊክ የተማርሽ ፋይናንሻል ስትራግሉ ነበረ ኦብቪየስሊ አይበቃ እንደ ተማሪ ደግሞ ስታስቢው እንደ ዩኒቨርሲቲ ተማሪ ደግሞ ፉክክሩም አለ ልብስ ጫማው አለ የሆነ ፊት ለማድረግ ደግሞ የምትሞክሪው ነገር አለ አዲስ አበባ ውስጥ መቼ እሱ ራሱ ተጽዕኖ አለ እኔ አሁን ተርኒንግ ፖይንቷ ታዲያ የተዋነች ወደ ቢዝነስ እንድትገቢ ያደረግሽ የመምህር ልጅ ነሽ ከዛ ፋይናንሻል ፕሮብለሙ መጣ ከዛስ እንሂድ እስኪ ተርኒንግ ፖይንቱ አክቹሊ ነጋዴ ሆናለው ብዬ አላስብም ነበር ግን ምን እላችኋለሁ በፊትም ማለት ነው እየተማርን እንዴት ነው ግን ትቀጥላላችሁ በዚህ ምናምን የምትባባለው ነገር የለም ስለዚህ የነበረኝ እኔ ነርሲንግ ላይ ስገባ ስፔሻላይዝ የማድረግ በቃ ትምህርት ላይ ነው የገባሁትኝ አይደል ብቻ ስፔሻላይዝ ያረክ መሄድ ነው ከዛ የገባኝ መቼ ነው አፓረንት ወጣን አፓረንት ስንወጣ ያለውን ነገር እንዳለ አየሁትኝ ጤና ባለሙያ ማለት ይኸውልህ በጣም ደስ የሚል ሙያ ነው በጣም ማለት ነው ለምሳሌ ያለህን ነገር ቫልዩ እንድትሰጠው ያደርጋል ከህይወት ጋር ትክክለኛ ኮኔክሽን ነው የሚሰጠው ማለት ነው ምክንያቱም ህመም ሀብታም ደሃ ያለው ያጣ አይልም እና በህይወት ምንም ጋራንቲ አይደለህም በቃ ነገ ምን እንደምትሆን አታውቅም ስለዚህ ሀብታም ታያለ አርቲስት ታያለ ደሃ ታያለ ከዛ የጎደለውን ነገር ታያለ እዛ ጋር ማለት ነው ህመሙ ሲያሰቃያቸው ታያለ ከዛ ራስህን እንዴት ሆነ ታገኛለህ ለነሱ መዳን ሪዝን ሆነ ታገኛለህ አንድ ሳቲስፋክሽን ሁለተኛ ደግሞ ለፍተክ ድነው ሲወጡ ታያለ እሱም ትልቅ ይሄን ስነግርህ ላትረዳው ትችላለህ ግን እያቃሰተ የመጣ ሰው ስቆ ሲሄድ ማየት እኔ ከሱ በላይ ደስታ አለ ብዬ አላስብም የእውነት ማለት ነው ገንዘብ ከሚገዛልህ ደስታ በበለጠ ያቺ ፊሊንግ ትክክለኛ ሪል ናት በቃ ትክክለኛ ሰው ፖዚቲቭ ሰው ከሆንክ ሰዎች ከህመማቸው ከችግራቸው ወጥተው ሲያዩ ማየት በቃ ብለሲንግ ነው
ከዛ እንደገና ደግሞ ላይፍ ላይ ኮምፕሌን የምታደርጋቸው በጣም ብዙ ነገሮች አሉ አይደለ? ፋይናንሻል ሊሆን ይችላል፣ በብዙ ነገር ሊሆን ይችላል። ከዛ እዛ ጋስ እነዛ ደግሞ ያጡትን ነገር ስታይ የራስህን ቫልዩ ትሰጣለህ ማለት ነው። ሁሉም ካንተ ይሆንብሻል። ያ በቃ አትሊስት ብዙ ነገር አለኝ። ግሬትፉል በሰው ማጣት የራስህን ማወዳደር ልክ ነው ብዬ አላምንም። ነገር ግን እቺ የሆነች ክሊክ የሚያደርግ ነገር ግን አለ። አንዳንዴ ምንም ያልሰራ ሊመስል ይችላል፣ የረፈደብህ ሊመስል ይችላል፣ መድረስ የምትፈልገው ቦታ ጭራሽ ያልደረስክ ሊመስል ይችላል። ግን ደግሞ ሰርቫይቫል በራሱን የመሰለ ትልቅ ነገር ነው። ጤናም ራሱ ጤነኛ መሆን በራሱ ዊኒንግ ነው። ያ ጤነኛ መሆን አንድ፣ ሁለተኛ ደግሞ ታመ ሰርቫይቫል ራሱ በቃ መኖር ከምንም ይበልጣል በቃ። ስለዚህ ደስታን ታገኘዋለህ፣ ታየዋለህ ማለት ነው። በቃ የሆነ ዛሬ ሌላ ክላይንት ይመጣል፣ ፔሸንት ይመጣል፣ ከዛ ነገ ይመጣል፣ ይቀያየራሉ። አንተ እያደግክ ትመጣለህ፣ በዛው ውስጥ ስትሮንግ እየሆንክ ትመጣለህ። ገብቷል ውስጥህ ማለት ነው። ከዛ ደግሞ ምክንያት መሆንህ በራሱ ለአንድ ሰው ህይወት መስተካከልም መትረፍም ምክንያት አንተ አይደለም፣ ፈጣሪ ነው የሚያድነው። ግን ካኑላ ሰክተህ እዚህ ጋር መድኃኒት ሰጥተኸው ትንሽ ፔኑን ሪሊፍ ሲያገኝ እሱ ትልቅ ይጋባል ኢነርጂው ከሱ። ያ በቃ እያለቀሱ መጥተው እግሩ የተቆረጠ ሰው መጥቶ አስበው ከዛ ህመምና ጩኸት ስቃይ ድኖ ወይም ጋብ ብሎለት ስታየው ምንድነው የሚሰማህ? በቃ ያ ደስታ ነው። ስለዚህ ላይፍን አየሁትኝ እዛ ጋር በትንሹ ማለት ነው፣ የሆነ አደር ሳይድ። ከዛ እንደዛም ሆኖ ስትራግል ታደርጋለህ ምናምን። ስትረሱን የሚለመድም የማይለመድም አለ። በቃ ላይፍ ሁሌ እንትን ነው በቃ የሆነ እንትን ዞን ውስጥ አይደለም እየገባ ያለው። እንዴት ነው አሁን ኦፊስ ስትገባ ያማረ ኦፊስ ሊሆን ይችላል፣ ኢንቫይሮንመንቱ ደስ ሊል ይችላል ምናምን ነገር። እዚህ ጋር ግን ኦልሬዲ ልታድን ልታግዝን የሄድከው ጥሩ ነገር ኤክስፔክት ላታረግ ትችላለህ። በየቀኑ ስትረስ አለ። ግን እንደዛም ሆኖ ያም ደስታ ሆኖ ሰው ልጅ ነህ በቃ ፋይናንስ ደግሞ ያስፈልጋል። ስለዚህ የሆነ ነገር ጎን ለጎን መያዝ አለብህ ነው ፖይንቱ በቃ። ስለዚህ ምን አሰብኩኝ እኔም ተቸግሬ በቃ ሰውንም መርዳት ብፈልግም እኔም መቸገር ደግሞ የለብኝም። እስከቻልኩት ያክል ለምን 2ም 3ም ስራ አይሆንም በቃ እየሰራው የኔ ኢንዲጎሌ ጋር መድረስ አለብኝ። እንደገና ደግሞ ደስታውንም ይሄ በቃ አላ የውስጥክ ሳቲስፋክሽኑንም ማግኘት ትችላለህ የሚለው ፖይንት ላይ ደረስኩኝ ማለት ነው። ስለዚህ ልክ እንደተመረኩኝ ስራ አልገባውኝም። እኔ እንትን ነው ሲኦሲ ፈተና መፈተን አለብህ። ስለዚህ እሱ ደግሞ ቴክስት ታይም ሪዛልት ያለ ሲኦሲ ማንም ክሊኒክ አይቀጥርም። ስለዚህ እኔ ምን ገባሁኝ ወንድሜ ሶፍትዌር ካምፓኒ ላይ ነው የሚሰራው። ስለዚህ የሆነ ሶፍትዌር ዲቨሎፕ ያደርጋሉ፣ ይሸጣል ለመንግስት መስሪያ ቤቶች። አንተ እንዴት ኬዝ አንድል እንደሚያደርጉ ታስተምራለህ፣ ታሰለጥናለህ ስለ ሶፍትዌሩ ማለት ነው። ስለዚህ ኢንስታሌሽን ምናምን ነው ምንድነው? ስለ ሶፍትዌሩ አጠቃቀም በቃ ይሄ ማኑዋል የነበረው ነገር ሲስተም ሆነ። ስለዚህ ሲስተሙን እዛ ኬዝ ወርከሮች አሉ፣ ከስተመሮች አሉ። ወንድምሽ አንቺን ትሬን ያደርግሻል፣ አንቺ ደግሞ እነሱን ማለት ነው። ያ ወንድሜ አይደለም ትሬን ያደረገኝ፣ ግን እዛው መስሪያ ቤቱ ላይ ስገባ ስለሚያገኝ ባለቤቱ እንዴት እንደሚሰራ ስልጠና ወሰድኩኝ። እኔም በየመንግስት ሆስፒታል በየመንግስት ኦፊስ ውስጥ እየሄድኩኝ ማሳየት ጀመርኩኝ ማለት ነው። ስለዚህ ትላልቅ ሰዎች ነው የምታሰለጥነው እዛ ጋር ምናምን ነገር። ከዛ እሱ እንዳለ ሆኖ አልበቃኝ ደግሞ አልበቃኝ 5000 ነው ደሞዜ። ግን ያልበቃሽ ኑሮ ተወዶ ነው ወይስ ፍላጎትሽ እየጨመረ ሄደ እንደ ሴት ልጅ ወይስ? አረ እንደ ሴት የምትለው ነገር እኔ ሌክዠሪ ነገር ምናምን ነገር ቀብጬ ምናምን አረ ነው እንደዛ አይደለም። ግን ከኑሮ ጋርም አይሄድም ስልህ እኔ ከድሮም አስተዳደግህም ማተር ያደርጋል አይደል? ይሄን ካልገዛው ይሄን የሆነ የሚያምረኝ ልጅም አይደለም እውነት ለመናገር ማለት ነው። ግቢ ላይም አንድ ያልተቸገርኩበት ነገር እሱ ነው። በነገር ላይ ይሄ ኮምፒቲሽን ውስጥ ምናምን አልገባም። ጓደኞቼም እንደዛ ናቸው። የሆነ መርጠህ አይደለ አሜዚንግ ያ ማች የሚያደርገው ነው አንድ ላይ። በቃ ስታይን ሁላችንም የሆነ ሼም የሚገባው ሰው አለ አይደል? እንደዛ ነው በቃ። እና ይሄ በሼሪንግ የሚያምን ሰው የፈለገ ነገር ቢሆን ቢኖረኝም ባይኖረኝም ባልበላ ይሻለኛል። እኔ ከጓደኞቼ ጋር አንዱን ኦቨር እየከፈለ እንትን ማለት ያለው ጀማ ነው። ያ በቃ ሼም ግድ ነው። ከሌለ ትበደራለህ እንጂ አንዱ ብዙ ቢኖረው ራሱ ብዙ አይወጣም።
ምክንያቱም በየቀኑ ነው አብረህ የምትውለው። ሁሌ ቡና ሲጋብዝ አይውልም። ስለዚህ ሁሌ ሼሪንግ ነው። ያበድሩኛል፣ በደንብ ነው ያበድሩኛል። ደንብ ነው። አሁን ታበድራቸዋለሽ ነው ጥያቄ? እንበደራለን በጣም ነው የምበደረው። በስመ አብ አደርሽም ወር ማለት ነው በ5000 እንዴ? ይሄ የተማሪ እያለው ነው የምልህ እኮ። ተማሪ ነው እንዴ? በጣም እዛም በደር ነበር፣ ግን እነግርሃለሁ ይሄ ፖሊሲ ጋር ተማሪ እያለው በጣም ነው የምበደረው። ምክንያቱም አይበቃም በቃ። ከዛ ደግሞ ልንበላ እንችላለን እንዳልኩክ። እኔ ሆልታ ሲሄድ ብዙ ትራንስፖርት አወጣለሁ ምናምን። አይበቃም ጭራሽ አይበቃም። ለ600 ብር አንድ ወር አይበቃም። እንዴት አይሆንም? ደግሞ በዛው እኮ ቅብጠት የለም እኮ አንድ ወር ምናምን 2 ወር ምናምን ደግሞ ዘይት መገዛበት ጊዜም አለ። ወንድም የሚከብደዋል እና እሱም የሆነ ፍሬሽ ስለሆነ ትንሽ ነው ደሞዙ እንዴ? ኦፍ ኮርስ። ስለዚህ የቤት ኪራይ ከፍሎ የቤት እንትን ብሎ ምናምን አይደለም። በቃ ትተጋገዛለህ። ከዛ ያልቃል። ከዛ ደግሞ ምሳ አልወስድም። ያኔ አንድ የምቃጣበት ነገር ብሬን የሚጨርሰው ነገር እሱ ምሳ ካላመጣ ቅጣት አለኛ ግሩፕ ውስጥ። ከዛ ትከፍላለህ፣ ትገዛለህ ነው ቅጣቱ። ኦኬ። ከዛ መቀጣት ሳበዛ ምን አሉ 3ቱ ተወያዩ፣ 4 ነን። በቃ ምንም አንደርስታንድ ታደርገን ስላልቻለች ካላመጣሽ 2 ምግብ ትቀጫለሽ አሉ። አሁን አመጣለሁ አረቀጣለሁ እኔ። ከዛ በብድር ከዛ መክፈል አቆምኩኝ ትምህርት ቤት የወር ክፍያ። እንደዛም ሆኖ አልበቃኝም። በቃ የሌለ በቃ ኪሳራ ውስጥ ገባሁኝ ማለት ነው። እዛ በቃ 2 ምስ ደስ ይላችኋል አንዳንዴማ። ከዛ ተለይ የጾም ቀን ካልሆነ አስብ፣ ያቺን ጥብስ በስጋና እንቁላል ፍርፍር ነው ከፍላለሁ። ደህና ምግብ ነው የሚበሉት ደግሞ። ጾም ያልሆነ ቀን እሷ ነው የምበላው። ሌላ በሉም ሽሮ ምናምን አይቀንስም። ጾም ያልሆነ ቀን ይመርጣሉ። እኔማ ባይበሉም ደስ ይለኛል። ኦኬ። ለካ ተቀጭው ላይ ኦኬ። ሰውን መርጠው ነው የምትቀጭው። ያም የቤቱ ትልቁ ምግብ ስለሆነ ነው። ቢኖር ሌላም አሮስቶ ምናምን ቢኖር አሪፍ ነበር። እሺ መክፈል አቆምኩኝ በቃ። ከዛ አይ ቲንክ 11 ወር ምናምን ሆነብኝ መሰለኝ። የሆነ ታይም ላይ ምንድነው በቃ አታምጪ ተባልኩኝ። ለ3 እኛ እናመጣለን በቃ በዚህ አይነት መባረርሽ ነው ተባልኩኝ። እና ሴቭ አድርጊ ተባልኩኝ። ከዛ አንዷ ጓደኛዬ ጋር ከግሩፓችን ውስጥ ማለት ነው፣ እዛ እሷ ጋር ማጠራቀም ጀመርኩኝ ማለት ነው። ከዛ ብሩን ሴቭ አደረግን ምናምን። በደንብ ነበር እኮ የሚመክሩኝ፣ በጣም አንደርስታንድ ያደርጉኛል ምናምን ነገር ማለት ነው። ከዛ 11 ወር ሲደርስ የኔና እሷም አልከፈለችም፣ አንድ ላይ እንከፍላለን ብላኝ ማለት ነው። ለኔ ብላ እኮ ነው። በጣም የምትገርም ጓደኛ ነው ያለሽ። ያ በጣም እናት ናት። እና ስማችን ተለጠፈ ማለት ነው ቤት ያልከፈለ ማለት ነው። ያለ እንትኗ ያ ተለጠፈ። እሷ ሊትራሊ አጥፍታው ሳይሆን አንቺን አፓረንት ሌላ ሆስፒታል ተመደብን። እኔም ሴቭ እያረኩ ነው። እኔና እሷ ደግሞ ስማችን ቲና አር ነው እና በስም አይደለም የምትመደበው ኮስ በየሆስፒታሉ ስለምንመደብ ከምኒልክ ወጣን ማለት ነው አፓረንትሺፕ ላይ። ከዛ በቃ ተለጠፍን። 11 ወር ከፈልን ሄደን ከነዳው አጠራቅሚ። ከዛ ምሳ እነሱ ነበር የሚያመጡት ለብዙ ወር። አንቺ ስታስቀምጪ ብሩ በቃ መቀጣት ሳቆም ብር በረከተልኝ። በቃ ሶ ይቀበሉሻል ብሩን ማለት ነው። ብሩን እሷ ጋር ሰጣታለሁ በየወሩ 400 ብር ሰጣታለሁ። 3 ምሳ ያመጣሉ። 3 ምሳ ቃል 4 ይበቃል። ያንተ እነሱ እኮ ማለት ነው ምሳው ምን እንደሆነ አያውቁም። ቤት ከመቋጠሩ የተነሳ እኔ እኮ ሰርቼ ምን ላምጣ ምን አለ ቤት አይ ነው በቃ ታፍ ነው። በጠዋት በሌሊት ተነስተሽ ጭንቀቱ አለ ምናምን። አዎ እንደገና ደግሞ በቃ ላይ በቃም ይችላል ያንስክም ይችላል ምናምን ነገር ሰርፕራይዝ ነው የሚሆኑት በእኔ ምግብ። ሁሌ እንደው ቀላቀላችሁ ብሉት እያልኳቸው ነው ይበሉት። አይጣፍጣቸው ይችላል በቤዝሊ። ዛሬ ደግሞ ምንድን የምታመጪው ይላሉ። በምንድነው ደግሞ ሰርፕራይዝ? ግን ደስተኛ ነሽ? ላይክ እንደዛ ሆነሽ ላይክ አምሮሽ ይረበሻል? አይረበሽም። ደስተኛ ነሽ? ሪል ናቸው። ሙድ ማያዝ ምናምን እኮ አይደለም። በቃ ሪል ናቸው። እኔ ስራዬ ነው። አንቺ እነሱ የሆነ ነገር ብለውሽ ሳይሆን ራስሽ በራስሽ እንደዛ ለማድረግ አለመቻልሽ የሆነ ነገር መሆኑ ምናምን የሆነ ይነካሻል፣ ይደብርሻል? ወይስ ደግሞ በቃ ናቹራሊ ሰው ደስተኛ ሰው አለ ደግሞ በቃ ማያማር? እኔ ምንም አይደብረኝም በዚህ ጉዳይ ምናምን ነገር ምንም አይደብረኝም። ምክንያቱም ያ አይ ኖ ፊቸሪን እኔ ኦልሬዲ ድሪም አድርጌ ጨርሻለሁ። ገብቷል። የት ቦታ ራሴን እንደማገኝ ወደፊት አውቃለሁ። በቃ
ምን ተማምነሽ ካልከኝ ፈጣሪን ነው። ግን ምንም ውስጥህ ጠንካራ ይሄ አስተዳደግ ነው ባይዘው ማለት ነው። ስለዚህ እኛ ይሄ ለበሰ ተብሎ የሚጎዳን ሰው ምናምን ነገር ስላልሆንን በደንብ አድርገው ስላሳደጉኝ እዚህ ጋር ሰው ሌላ ነገር አመጣ ወይ እኔ ማድረግ አልቻልኩም ምናምን ነገር ብዬ የሚሰማኝ ሴት አይደለሁም። ምክንያቱም አቅሜን ጠንቅቄ አውቀዋለሁ። ከዛ ደግሞ ፊውቸሪን ኦልሬዲ ድሪም ስላደረኩትኝ ምንም ነው የማይረብሽኝ። ከእነሱ ጋር ስስቅ ይገርማቸዋል። እኮ እንደዚህ አይነት ጸጥቃ ያምሻል እንዴ ይሉኛል። እኔ ዘይት ሳይኖረኝ እሄዳለሁ ላለመቀጣት ምናምን ነገር። በቃ ቲማቲም መረ እነሱ ተጨንቀው ነው የሚያመጡት። በቃ ቲማቲም፣ ነጭ ሽንኩርት፣ ድፍረት ነጭ ሽንኩርት ያደርጉበታል ፍርፍር ላይ ማለት ነጭ ሽንኩርት በጣም ውድ ነው እኮ። ኧረ በእናትህ ትቀልዳለህ እንዴ? ቲማቲም አላስገባም ነው የምልህ እኔ። ወይ ቲማቲም ይገባል ወይ ሽንኩርት አይገባም፣ ከሁለት አንዱ ነው የሚገባው። ከዛ እንጀራውንም እኮ ድርቆሽ ከቤት አምጥቼ እኮ ነው። ለምን ጠይቁሽ ታውቂያለሽ? በጣም ብዙ ሰው እዚህ ውስጥ ነው ስትራግል የሚያደርገው ሜንታሊ ብዬ ነው። እንደ ሲቹዌሽን ውስጥ ሲገባ በቃ ድብርት ውስጥ ይገባል፣ ዲፕሬሽን ውስጥ መደበር፣ ራስን መጥላት፣ ገንዘብ ለማምጣት ሌላ መንገድ መጠቀም የሚጀመረው በእንደዚህ አይነት ኬዝ ነው ብዬ ስለማስብ ነው። እና ጠንካራ አድርገው ነው ያሳደጉሽ። እውነት እኔ ምንም አይደብረኝም እንዴ። ቤቴ እኮ እኔ ከኖርኩበት እዚህ ከተከራየሁበት 10 እጥፍ ይሻላል። ጸዴ ቤት ነው በአቅማችን ማለት ነው። ግን እዚህ ቤት ስትገባ እኮ 3 በ4 ኢማጂን ማድረግ አይከብድህም አይደል? ከዛ ደግሞ በቃ ሊያፈስብህም ይችላል። ማስታጠቢያ ከጎን አድርጋም ልተኛ ትችላል። አይ ዶንት ማይንድ ምንም ምንም አይመስለኝ ስለ ዘላለሜን እዛ ቤት እንደማልኖር አውቃለሁ። ወጥቻለሁ አሁንም ከዛ ቤት። ግን ያ መጠለያ ነው። በቃ ተምሬ ገብቼ የማድርበት ቤት ነው። ይብቃም አይብቃም አይ ዶንት ማይንድ ያልቃል። ትምህርቴ ሲያልቅ ስራ አግኝቼ ለራሴ እንደማላንስ አውቃለሁ። ገባ? ስለዚህ እኔ እንደዛ ሆንኩኝ፣ ጓደኞቼ እንደዛ ሆኑ ምናምን እኔ ከሀብታም ሰው ጋር መኖር እችላለሁ፣ ከሌለውም ሰው ጋር መኖር እችላለሁ። ምክንያቱም ከዛ ሰው ጋር ጥቅም ፈልጌ አይደለም መሆኑ። ዋናው ልብ ነው አይደለም? ስለዚህ ዋናው ከሰው ጋር የሚያኖርህ ነገር ፐርስፔክቲቭክ፣ አይዲያ ለአይዲያ ትገባባለህ አይደለም ነው እንጂ ስላለኝ ስለሌለኝ ስላላቸው ግን ትልቅ ራስን አክሰፕት ማድረግ ይፈልጋል። ይሄ ራሱ ሰልፍ ላቭ ይፈልጋል። አዘርዋይዝ ብዙ ሰዎች የሚጎዱበትም ነው ብዬ ስለማስብ በተለያየ ጊዜ። ኤኒዌይስ እሺ 5000 ብር ደሞዝ አልበቃሽም ስታስብ? ያው ነው ሰፈሪ ሩቅ ነው አይበቃኝም። እሺ ከዛ ትልቅ አፕግሬድ ነው ብዬ እኮ ነው። ከ1000 ብር በወር ወደ 5000 ቢሻገር ትልቅ አፕግሬድ ነው። እዛ አይደሉማ ሰፈር ቀየርኩ። ኦኬ ተሻለ አፕግሬድ። ታክሲ አልጠቀምም በፊት። ታክሲ ብጠቀማ በድሮ እንዴ በጣም ሌክዠሪ ላይፍ ነው። ግን ታክሲ ተጠቀምኩ፣ ለያውም በጣም ሩቅና ሩቅ። ከዛ በየጊዜው ደግሞ እንትን ኦፊስ ይቀየራል። አንድ ኦፊስ ሰልጥነው ሲጨርሱ ወደ ሌላ ሰፈር ከካሳንቺስ 22 ልገባ ትችላለህ። ከ22 የሆነ ቦታ ታክሲ አይከፈልሽም፣ ሰው በራሱ ነው። ከዛ ደግሞ ሊቭ ላፕ አድርጊያለሁ። ሙሴ ይሻል ሄደ ምሳል ውስጥ አሁን ገባኝ። አይበቃም እንደ ድሮ ልቀጣ ሚልሽ የለ። አሁን እንደዛም ሆኖ 5000 ብር ቢከፈለኝ እኮ ይሄ ሆቴል ምናምን ገብቼ ኧረ አይደለም የምበለው። ቆይ ከስራ ባልደረባዬ ጋር ነበረ ምሳ የምንበላው። ሁለት ነው አንድ ኦፊስ ላይ የምንመደብ የነበረ ማለት ነው። እና አይ ቲንክ 150 ብር ነው የምንከፍለው ለሁለት ምግብ። 75 ያኔ 75 ብር ምናምን 70 እና 60 አይ ቲንክ ውሃ እንገዛለን። 100 ብር እንኳን ቢሆን በወር 3000 ብር አይደርስም። 3000 22 ቀን ደሞዝ እንትን አለ፣ ትራንስፖርት አለ። አይበቃም ምንም። ከዛ ደግሞ ያኔ አድገሃል፣ መዋጮ ውስጥ ትገባለህ። በቃ የሆነ ነገር ተማሪ ያለ አታዋጣም። እንደና ድግስ ወለደ ገባ። ያኔ ራሱን ችሎ እኮ ተጽዕኖ ነው እንዴ ቀላል እዚህ ውስጥ ትገባለህ። ስለዚህ ያለኝ አማራጭ አሁን ፓርት ታይም ስራ ነው መስራት። ኦኬ ሁለተኛ ስራ። ከዛ ቲቶር ምናምን ፈለኩኝ ህጻናት ለማስተማር ምናምን አላገኘሁም። ከዛ ሆም ኬር ይቻላል ተባልኩኝ ያለ ሲኦሲ። ከዛ አገኘሁኝ ገባሁ። ስለዚህ ሆም ኬሩ መቼ ነው? ማታ። ስራው መቼ ነው? ቀን። ስለዚህ ማታ እዛ ሰራለሁ። ኤቭሪ አዘር ዴይ ነው የምሰራው። ከዛ ጠዋት ደግሞ እሄዳለሁ ገባለሁ ማለት ነው። አተኝም ምን መሰለ ስራችን ብዙ አያጨናንቅም። ስለዚህ ኦልሬዲ ካወቁት የሆነ ነገር ሲበላሽባቸው ነው የሚጠሩክ ምናምን ነገር። ስለዚህ ቴብል ላይ መተኛት ትችላለህ። ኦኬ የቀኑ ነው የሚያስተኛሽ ሞር
አዎ እዛ አትተኛም አይደለም ሙሉ ሌሊት ግን በጣም የተዘበራረቀ ነው። ኮል አለ ነው ሩም ተቀመጣለች ሲደወል ነው ተወጣ። እዚህ እንቅልፍ በጣም ይቆራረጣል ነው እንጂ ሁሉም ሰዓት እንደዚህ ቁጭ ብላ አይደለም። ሄደህ ትሰራለህ፣ ትመጣለህ፣ ትተኛለህ። እንደዚህ ነገር ነው። ከዛ 2 ስራ ሆነ። እዛ ተመስገን ይሻላል፣ በቃ አሪፍ ነው። እዛ እሰራለሁ፣ ኦፊስ ገባለሁ፣ እንደዚህ እያደረኩኝ መኖር ጀመርኩኝ ማለት ነው። ከዛ ምን ሆነ የኦፊሱን ስራ ተወኩትኝ። ክሊኒክ ስራ ለሲኦሲ መጣ አለፍኩኝ። ስለዚህ ክሊኒክ ስራ አገኘሁኝ እድሉን ማለት ነው። አንዴ የጥርስ ክሊኒክ ነበር። ከዛ እዛ ገባሁኝ ማለት ነው። ጥርስሽን አይተው ነው የቀጠሩሽ? ኖ አይደለ። እሺ በሪኮሜንዴሽን ነው የገባሁት በሆም ኬሩ ማለት ነው። እንደዚህ አይነት ቢያዝ አለ ግን እንዴ አሁን ጥርስ ሐኪም ጋር ጥርሱ አሪፍ የማይሆን ሰው ይቀጠራል እንዴ? ትንሽ አይከብድም? አሁን እንዲህ ሳስበው የጥርስ ሐኪም ሆኖ ራሱ ጥርሱ በደንብ የተስተካከለ ምን አይተሙ የሚታይ ቢያዝ የሚደረግ ይመስለኝ ፊት ለፊት ባይናገሩትም ባለቤት ሊያደርግ ይችላል። ተቀጣሪ ግን እሺ ኤኒዌይስ እሺ እና ምን ሆነ እዛ ገባሁኝ። ስለዚህ እዛ እስከ 11 ሰዓት ተኩል ነው የምሰራው። እሱ ስትሮንግ ነው ማለት ነው፣ እንደ ኦፊሱ ስራ አይደለም። አዎ ብሩ ጨመረ። እዛ ስንት ገባ? 7,000 ገባ ደሞዜ። ስለዚህ ደሞዜ 7,000 ገባ። ከዛ የሆም ኬሩን ኤቭሪ አዘር ዴይ ለመስራት አልቻልኩም። ቀኑን ሙሉ ስራ አለ እዛ። አረፍዳለሁ ነው እንጂ እኔ ማሄድ ነበር፣ ግን አረፍድባታል። ስንት ሰዓት ነው የሚገባው የማታው? እዛ ይኸውልህ እንደ እንትኑ ነው። አንዳንዴ ስራ ካላለቃ አትወጣም ነው። ስለዚህ 12 ሊሆን ይችላል። ስፔሲፊክ ታይም የለም። ኦቨር ታይም ታሰብልሃል ነው እንጂ ፔሸንት እያለ አትወጣም። ከዛ በቃ እሱ አልሆነም። ስለዚህ እስከ ቅዳሜ ከሰዓት ነው ስራው፣ ግማሽ ቀን ድረስ። ምን አረኩትኝ እኔ እስከ ቅዳሜ ከሰዓት እዛ ሰራለሁ፣ ጸጉሬን ምናምን ሰራለሁ ቅዳሜ ከሰዓት። እሁድ ፉል ያረኩት። እሁድ ፉል የት? ሆም ኬሩ ነው። ኦኬ። ከዛ ማታ ቤት ሄዳለሁ። ጠዋት እሺ እሁድ ያሳዝነኛል። እዛ ነው እኔ እሺ ያለ እኔ ብር የለኝም። አንተ ተቀልዳለህ። እሺ ከዛ በቃ ሰኞ እሁድ ጠዋት ሄዳለሁ እና 12 ሰዓት ወይ 11 ተኩል እወጣለሁ። ቤቴ ገብቼ ደግሞ ተስተካክዬ ሰኞ ስራ ሄዳለሁ። ከዛ አሁን ምን ሆነ እዚህ ጋር ትንሽ ብር ጨመርኩኝ። በጣም ሀስል በሰደ ድካም። ስለዚህ የሆም ኬሩም እንደማይዘልቅ አሰብኩት። ገብቷል። በቃ ምንም ነው ዛልኩ። አልገባህም? በቃ ያም ያለፋል። የምቆምበት ሰዓት በጣም ብዙ ነው ከሰኞ እስከ ቅዳሜ። ከዛ ላይ ቅዳሜ ከሰዓት ብቻ አርፌ እሁድ እዛ ምናምን ቤተሰቦች የምታሳድጊው ልጅ አለ እንዴ ይሉኛል። እኔ በጣም ነው የሚገረሙት ማለት ነው። እኔ ትንሽ ረፍት ሰጥ እንዴ እኔ አባቴ በጣም ነው የሚገርመው። በቃ እንዴ ምን ሆነሽ ነው ይለኛል። እኔ ራሱ እኮ አላውቀውም። ገብቼ ነው ራሴን ያየሁትኝ እዛ ውስጥ እንጂ። ከዛ በቃ ሌላ ነገር መፈለግ አለብኝ አልኩኝ። በቃ ንግድ ወይ የሆነ ነገር ምናምን። ከዛ እንትን ከሼን ጓደኛዬ ደግሞ ሼር አድርገን ምናምን ነገር ከሆነ የህፃናት ልብስ ወይ ቀሚስ ምናምን እስኪ ብሸጥ አትሊስት ስወጣ ዴሊቨሪ እያረኩኝ ስራ ለመግባት ኦንላይን ስም ፖስት እያረኩኝ ማለት ነው። ምንም ቲክቶክ ምናምን የለኝም። በሱ ነው የጨመርኩት። ስልስል ምንም አንድ ቀሚስ የሚያቀኝ ሰው ገዛኝ። በቃ ጓደኞቼ ወይ እንደዚህ የሚገዙ ሌላ ሰው የለም። እዛ ደግሞ ሶሻል ሚዲያሽም ያን ያህል የሚታይ አይደለም ገና 100 ምናምን ሰው። ከዛ እሱም አይሆንም በቃ አሁን ለምሳሌ እዚህ ጋር ደግሞ ሀስል አለ። እዛ ጋር ሰው ልኮ ሼር ነው ብር የተከፈለበት። እንዴ የተከፈለበትን መክፈል አቃተኝ። ሌላ ደውስ ከዚህ ደግሞ እዚህ ወደዛ አንሸጥ ብለኝ ማለት ነው። እሺ ከዛ በቃ ራስሽ ፕሮዲዩስ የምታደርጊው ነገር ነው መሸጥ ያለብሽ ብዬ አሰብኩኝ። ቢቆይም እጅሽ ላይ እንትንም አይልሽ ነው በቃ 5 ሚኒትስ ክራፍት ምናምን በቃ እንደዚህ አይነት ነገር በቃ ፎር ዩ ፔጅ እሱ ነው በነገር ላይ እኔ ያው ኢፖክሲ ምናምን እንደዚህ መጣልኝ። ተዋንዲ ጭንቅላቴ ውስጥ ነው በቃ ጌሙን የምሰራው ማለት ነው። ይሄ እንደዚህ ቢሆን ያዋጣል አይዋጣም። ከዛ ወዲያው ነው የምወስነው። ምንም ደቂቃ ማላባክ ነው ማለት ነው። እንትን ችግር የለብሽም። ይሄ ምን እንደሚባለው ቢሆንስ ምን ይለኛል ሰው ምናምን። ይሄ እንደ ሚድል ክላስ ፋሚሊ ውስጥ እንዳደገ ሰው ራስሽን ዳውት ማድረግ፣ መሳቀቅ፣ ስልክ መደወል መፍራት እንደዚህ አይነት ነገር አላደገብሽም? ምንም የለብኝም። ሳሰማይ እዚህ ምን መሰለክ
እኔ አየዋለሁ ጉዳት ጥቅሙን ጭንቅላት ውስጥ ጨርሳለሁ። ከዛ የትኛው ያመዝናል ብዬ አስባለሁ። ከዛ ካመንኩበት የሰዎችን ሀሳብ አይደለም ሞር የምፈልገው። ከዛ ሌሚ ትራይ ኤንድ ፌል ነው በቃ እንጂ በስነ ስርዓት እኔ አሁን በተለይ ወንድሜ የዲሲሽን ችግር አለበት ያየዋል እና ብነግረው ላይ ጉዳቱ ብትከስሪስ እንደዚህ ብትሆኝስ ምናምን እንደዚህ አይነት ነገር ነው በቃ እኔ ነው። ከዛ ደግሞ ሴት ልጅ ነች ሰው ምን ይለኛል አለ እቃ ስሸጥን አሁን እንደዚህ ያስፓልት ላይ ምናምን እንደዚህ አረ ችግር የለው አሌክሰር እንጂ እሱ እንኳን ያሳስበኛል ምን ለዛ ነው አሪፍ እንትን አለሽ አልኩት። በቃ ባንዴ በቃ እንደዚህ ትንግዛልኝ አልኩት። ምንድነው ይገዛልኝ እሱ ኬሚካል 1 ሊትር ገዛልኝ። ከዛ አንድ ጓደኛዬ ደግሞ ኮኔክሽን አለኝ ቱቢዮስ ብዙ ከዛ ውጪ ሊመጣ ነበር አንድ ጓደኛዬ ሞልድ ምናምን ነገር አልኩት ይዘሊና ከአማዞን ላይ ስትመጣ ምናምን ነገር አልኩት ትንሽ የቀለበት መስሪያ ምናምን። ከዛ ሰርች አልኩኝ እዚህ ሀገር ኬሚካል አለ የለም ምናምን። መጀመሪያ ያሰብኩት ሁላ እኮ ድፍረቴ ኬሚካል ከውጭ እያስመጣው ሰርቼ ምናምን አስጠይቃቸው ጓደኞቼ ያረ የሚሸጥ አለ ምናምን አሉኝ። ከዛ 1 ሊትር ወንድሜ ይገዛልኝ ሞልዱ መጣ። ከዛ ዩቲዩብ ሰርች አልኩኝ ሞልዱ ማለት መታፈሽበት እቃው ቅርጹ ማለት ነው። ከዛ ዩቲዩብን አየው ምናምን ነገር ከዛ በስልክ ምናምን ተደርጎ ገዛሁኝ ማለት። ከዛ የሸጠልኝ ልጅ ስለ ኢፖክሲ ኦብቪየስሊ ያውቃል። ስለዚህ ትንሽ ሂንት ነገረኝ ምናምን ነገር እንደዚህ ያጊ ምናምን ነገር አለኝ ከዩቲዩብ በተጨማሪ ማለት ነው። አቀሱ ነው የእሱ ልጅ የነገረኝንና ዩቲዩብ አየው ሰራውት ቀለበቱ። ወንድሜ አለ ግን እዛ መሀል ላይ ሪሰርች ያደርጋል ያግዝሻል። አይቲ ላይ ማለት ነው በደንብ ሚክስ አድርጊው ምናምን ይለኛል። በጣም ነው ያግዘኝ። ቤተሰቦችም እንደዚህ ናቸው እና ሰፖርቲቭ ናቸው። በቃ መጀመሪያ ላይ ስማሙ ይችላል አንቺ ምናምን ዳውቶ አለው ሎይስ ያ ከፕሮቴክሽን የመጣ ነው እሺ አልፈርድባቸውም። ግን በቃ ሰራውት ወይኔ መጀመሪያ ቀለበት ይስማ እንዴት ደስ እንዳለ ቀለበቱ መውጣቱ ዲና ተሰርቶ ሲወጣ የፋብሪካ ቀለበት ነው የሚመስለው። ያምራል። ያ እንዴ ያምራል። ዲ ሃቭ ፒክቸር ምናምን አለሽ አለኝ ልክልሃለሁ። ከዛ በቃ እሱን ያወጣው በአንዴ 6 ይሰራል። ከዛ በአንድ ስሪንጅ ያበደ በ10 ሲሲ ማለት ነው 6 ቀለበት ሰራው። አዋይ ሳዋን ሰራሻት ያዋጣል። እና ከዛስ ካብዶይ ነበር ሲጀምር ላይ እዛ ራሱ ዱቤ ቡና በዱቤ መጠጣት ጀምሬ ነበር ክሊኒክ ራሱ ማለት ነው። ከዛ አሁን ካስተመሮቼ ማናቸው ስታፍ ቀለበት ስታፎቹ ካስተመሮቼ እንዳለ ኢፖክሲ አረክሻቸው። አዎ ሄድኩ ዛሬ የሰራው ትላቸዋለሁ። ዋው አንቺ ነሽ ምንድነው ምናምን ነገር 100 ብር አንድ ቀለበት ፌር ነው 100 ብር ተቀለ ቀለበት ያለም እኮ በ100 ብር ግን እኔ የሰርችው ለኔ ደግሞ በጣም ያዋጣል። እንዴ በደምብ ላንቺ ያዋጣሻል ለሰው ደግሞ ፌር ነው 100 ብር። ያ ችግር የለውም ክሬዲት የሚፈቀድላቸዋል ምንም ችግር የለውም። ከዛ 100 ብር ያለ ሲሉ እንትን ቡናዬን ክፈይ ይዛ ከዛ የቡና ዳይን እሷ ጋር አላለሁ ያ ከዛ እሺ ዳዳ ቶ የለም ማበደር ጀመርኩኝ ታባቱ። ከዛ ገባልሃለሁ 4 ሰዓት ነው የምደርስበት ጊዜ ያለ ቤት ታክሲ አጥቼ ልክ እንደ ጫሜን ማልቀይረም ወዲያው ኩክ አረጋታለሁ። ያቺ 6-7 ደግሞ በፒንክ ከሰራው በብሉ በቀይ ምናምን እያደረኩኝ ሄጄ ዶክተሩን አስደርገው ነበር ነው ወደ ከዛ በጣም ሰፖርቲቭ ቲም እንትን ያለሽ ማለት ነው አይደለም። ፈጣጣኒ እየነበረው ነው የሚያደርገው። እኔ ደግሞ ሰፖርት ላይ ያደርጉሽ እየመሰለኝ አማራጭ አጥቶ ነው ፈር ምናምን ይላ ያለው እዛ። ከዛ የሴቶች ፖስት አደርጋለሁ እኮ ማፖስተቴን እንኳን አላውቅም። ከዛ የወንድ ጣት ደግሞ ያስፈልጋል እንዲህ በልሉ አለው በቃ እንደዚህ አነሳዋለሁ። ከዛስ ያኒ ጥፍሬ ምናምን የማያምረው ክሬቲቭ ለመሆን ሞክራለሁ። ግላቭ እነፋውና እንደዚህ ቋጥራታለሁ እሷ ላይ ደግሞ አደርጋለሁ። ከዛ ኦርደር አድርጉኝ ብዬ በማርከር ጻስው በክሊኒኩ ግላቭ እኮ ነው ታች ግላቭ ላይ ወፍ ብያት ኦርደር ለማድረግ ምናምን ብዬ ጽፌባት ከላዩ ላይ ማለት ተነፋው ላይ ከዛ ጣጣቶቹ ላይ ቀለበት አደረግበትና ማስተርገያ ሰራለሁ እንደዚህ ብዬ ተሰማኝ። ያ ፖስት አደርጋለሁ ቃለ ከዝኔ ይላሉ እዛው ጋር ደግሞ እዛው ለሰው ይገዛሉ። አንቺ ብርሽን ከዛ እኔ 100 ብር የቡና ተከፍሏል በእንትን መጠቀም ጀመርኩ። የ5 ዓመት ሰው የሚይዘውን ላዳ ከሜክሲኮ ሁላ 60 30 ብር 40 ብር የሚለው እዛ መገናኛ ጋር ምናምን ከሜክሲኮ እኛ ጋር ስንት 60 ብር ነበር ለአንድ ሰው ማለት ነው ተደምሮ የምከፍሉት ማለት አይደል? ኧረ አይደለም ይሄ ቅርብ ጊዜ እኮ 60 ብር ነው የሚወስዱት
ሙሉ እንደ ኮንትራት እንደ ራይድ ማለት ነው? አይ ከኔ የሚጠበቀው 60 ብር ነው ብቻ እኮ ተደምሮ የምከፍሉት ማለት ነው ከሌሎች ተሳፋሪዎች ጋር 60 ብር። ኦኬ እኮ አንድ ላይ 300 ምናምን ገባኝ አውቄዋለሁ። እሺ ከዛ አንድ አፕግሬድ አረግሽ አዝመት ታክሲ ማለት አድርገናል። እስከ ሜክሲኮ አንድ ታክሲ እሷ 3 ብር ነው። እቺን በ60 ብር ከመሸብ አንድ ቀለበት ነች፣ ግማሽ ቀለበት ነች። ምን ችግር አለው? አንድም አትመጣም። እንደዛ ነው አሁን እንዴ እና 6 አለኝ በ5 ነው የሄደባት። እሷ ራሱ መልሳለች። በቃ እዛ እያልኩኝ ነው ነገር መስራት ጀመርኩ። ከዛ ፎቶ ደግሞ አሰብኩኝ፣ ሌላ አሰብኩ። አሁን አልበቃኝም እቺ ቀለበት አልኩና ከዛ ደግሞ በፎቶ ባረጋት አልኩ። አንድ ሞልድ ደግሞ ጨመርኩ። ከዛ ፎቶ ማለት ፎቶ እያስገባው ደግሞ በኢፖክሲ ኦኬ ቀለበቱ ላይ ኖ ሌላ ሞልድ ተገዛ። ኦኬ ፎቶ ምን ያክል ሳይዝ ሬክታንግል ነገር እዚህ ነው ታረጋለህ። ፎቶ ይቀመጣል ኬሚካሉን ታረጋለህ። ኦኬ እሱቱ በመጀመሪያ ስንት ነው የሸጥኩለት? 5000 ብር ሸጥኩለት አንዱ። ላይክ እንደዚህ ነው እንደዚህ ማጣም ነው 5000 እንዴት ብሎ ገዛሽ? ውድ አይደለም በጣም ያምራል። ዋጋ ባይዘው ነው ያምራል። እና ሰው ማለት ነው ለጊፍት ያወጣል 5000 ብር። ከዛ እንዴት ጠራሽ ደፍረሽ? ራሱ ጀማሪ እኮ ቢዝነስ ማን ገንዘብ መጥራት ይፈራል። አንቺ አፈሪም? አይ ይሄ እኮ እንደ ቀለበቱ እኮ አይደለም እኮ ኬሚካሉ እኮ ውድ ነው። ኦኬ እንትን ይላል ያወጣል። አክቹሊ ዋጋው ትርፍ አለው በደንብ ግን እንደዛ በኤሚል አይደለም የሚጨመረው ብዙ ነው። ይሄ ላይክ 1 ሊትር ምናምን ልትጠቀምም ትችላለህ። 1 ሊትርም እንደዚህ ነገር ማለት ነው። ከዛ እሱን ገዛኝ ደስ ብሎት ነው የገዛኝውላ። ከዛ በላይት ምናምን ላረኩለት ምናምን ነገር ያንን 5000 ብር ሳገኝ በቃ እንዴ ስማማልኩኝ ለባንድ ቀን ይሰራልኩት ሪታየር ላርግ እንዴ። ከዛ ድጋሚ እንደሱ አይነት ስራ አገኘው በዛው ፕራይስ። ከዛ ምን አረኩት መሰለ ሚዲየም ላርጅ ስሞል አረኩት። ሚዲየም ላርጅ ስሞል በደረጃ አማውንት ቀንሳለሁ ቲክነሱን ማለት ነው። አሁን ለምሳሌ 4 ኢንች ነው ትልቁ የሚባለው ማለት ነው። ከዛ እሷን ሀፍ ታረጋታለህ 2 ከዛ ደግሞ 1 ነጥብ ምናምን እንደዚህ ነገር ማለት ነው። ከዛ እሱን 3000 እና 1500 5000 3000 1500 መሸጥ። ይሄን ደብተር የሚያክል ነው የሚሆነው ሳይዙ ተመሳሳይ ሞልድ ነው። እሱ ነገር በያክል ነው። ከዛ ቲክነሱ ነው ማተር የሚያደርገው አይደለም። ስለዚህ ቲክነሱን ነው። አሁን ለምሳሌ 1000 ml ጨመርኩ 500 ጨመርኩኝ እንደዚህ ያርኩኝ ማለት ነው። ኦፍ ኮርስ ቲክነሱ እንትን ሲሆን ሀፍ ይሆናል የምታጠቀሚው አማውንት። ከዛ አማራጭ ሳቀርብላቸው ደግሞ በቃ ሁሉም ክላስ ላይ ደረስኩኝ ማለት ነው። ሌላ ስራ ሳገኝ አሁን ማቆም አለብኝ አልኳቸው ቤት። ምን ሆነሽ ነው አበድሽ እንዴ ተባልኩኝ። ሰው ተምሮ ስራ ኮርስ አይ በቃ የስራው እንዴ በጣም እስካሁን በደንብ ማከብረው። አይ ነው አሁን በእኛ ሀገር አስተሳሰብ እንዴት ነርስነትን ትተሽ የሆነ እንትን ትያለሽ። በተለይ ደግሞ ከተማረ ቤተሰብ ስትመጪ ያ ሜንታሊቲ አለ። ከዛ በተለይ አባቴ ደስ አላሉ። ከዛ በቃ ማድረግ አለብኝ ምናምን። ከዛ ወጣው ምናምን ነገር 15 ቀን ይመስለኛል የሰራሁት ቤት ውስጥ ቁጭ ብዬ። ከዛ ሌላ ሀሳብ አመጣሁ። እንትን ነው ቤት መከራየት አለብኝ አልኳቸው። ምን ገቢው አሪፍ ሆነ ይመጣል መጀመሪያ አካባቢ ስለሆነ አሪፍ ነው። ግን ይሄን ያህል ኖሮኝ ምናምን አይደለም አይለኝ። ከዛ ቤት ውስጥ ከኬሚካል ጋር ምናምን ያኔ 2 ክላስ ነበር ቤታችን። ሰፊ ነው ጽድት ያለ ነው ግን 2 ክላስ ነው። ከዛ በቃ እዚህ ከምግብ ጋር ምናምን አይሆንም ምናምን አልኳቸው። ከዛ እሺ አሉ። 2 ወር ይከፈልልሻል ከዛ በኋላ ግን ስራ ለቀሻል መድኃኒዓለም ይርዳሽ እንረዳሽ አንችልም ተባልኩኝ። ከዛ ቃል ገባሁ። በቃ እንደዚህ ከተባልኩ ደግሞ እኔ ድጋሚ አላስከፍልም። ከዛ 2 ወር አለኝ 2ቱን ገባሁ። ከዛ እንዳሰብኩት አይደለም ኪሳራውን አላሰብኩትም ገባ። በዚህ ትሬንድ ይሄዳል ነው የኔ ሀሳብ። ስቃይ መጣ፣ መክሰር መጣ፣ መበላሸት መጣ ምናምን። ከዛ ኦርደር ይመጣል፣ ኬሚካል መግዣ ታጣለ፣ ቤት ይደርሳል ምናምን። በቃ ሪል ስትራግል ደግሞ እሱ ነው። በቃ ቢዝነስ ላይ ገባሽ ድጋሜ ምን ጀመርኩኝ? ብድር ከነዛ ጓደኞች። ማን ነው የሚያበድርሽ? ከነዛ ጓደኞች ትምህርት ቤቶቹ እነሱ አሁን ስራ ገብተው ተቀጥረዋል። በቃ መበደር ጀመርኩ። መበደር ስልክ ላይክ 100 ብር። ምክንያቱም በቃ ዴሊቨሪ አርገ ሞተረኛ ቆሞ ሊጠብቅ ይችላል።
ያኮ ወይ ሰው ጋር ብሩ ኖሮ እስኪሰጥህ ሊሆን ይችላል። የሆነ ሞመንት አለ ታዝዤ ኬሚካል ማጣበት ብር አለ በደንብ ነው ያለው። የቤት ኪራይ በስነ ስርዓት ነው ቀን ማሳልፈው። ዘበኛው ማቶ በስመ አብ ተደብቅ ነበር ማልፈው። ዘበኛም አለው የቢልዲንግ እንትን ነው ትንሽ 3/4 የተከራየሁት 5000 ብር። ኦኬ ምን ትንሽ ወርክሾፕሽ እና ህንፃ ላይ ነው። ስለዚህ ምንም ትንሽ ነገር ስለምሰራ ይበቃኛል ብዬ ማለት ነው። ከዛ ያየሁት ነው የምገባው በር ላይ ነው የሚቆመው እሱ ነው ተቆጣጣሪው ነገር ኪራይ ምናምን ይቀበለው። ከዛ በቃ እየለመንኩ ላለው በቃ እሱን እንትን ማለት ጀመርኩኝ። ከዛ በቃ እነዚህ ጓደኞቼ በቃ ድጋሚ 100 ብር ይልካሉ እስከ ማክሰኞ ድረስ ሲሆን ማክሰኞ አስገቢ እንትና ነው ኤክሶደስ ነው መሰለኝ። ሲሪየስ ማክሰኞ እኔ ከራሴ አልከፍልም ከሌላ ጓደኞቼ ከዛኛው ሮቴሽን ነው የምታበዳድሪያቸው እርስ በርስ። እንትና እለምናቸዋለሁ። ከዛ ምን እኔ አንቺ ልጅ ትዘሪያለሽ እንዴ ምክር ሲጀምሩ ሰው ምክር ደግሞ አሰሚም እንዴ እኔ በዛ ሰዓት ምክር ነው እንዴ የሚፈልገው? እኔ ቆሟል እኮ ሞተረኛው እሰጠዋለሁ። አናግረው እሰጠዋለሁ። ሄሎ ወንድሜ ስንት ብር? ከዛ እሱን እያለን ከዛ ወደ ምን ገባሁ አስተምሪኝ ምናምን የሚል ሰው ጋር መጣ። ከዛ ሰርቫይቭ ማድረግ አልቻልኩም አሁንም። ስለዚህ ሌላ ነገርማ መጀመር አለብኝ አልኩኝ። ያስተማሪ ልጅ ነሽ፣ ማስተማር ብዙ ከባድ አይደለም። በቃ ለእኔ እንትን ሁለተኛ ስራ ነው ደግሞ ድጋሜ ማለት ነው። ከዛ ምን ተፈጠረ እንትን ኢፖክሲ ሸጠልኝ ልጅ አለ። ከዛ ደግሞ እሱ ልጅ ያስተዋውቀኛል 3 ነበር። ከዛ እንደዚህ እኮ እያሉኝ ነው ምናምን ስላቸው እነሱ ይሰሩ ነበር በፊትም ፍሎር ኢፖክሲ ምናምን። ከዛ የኢፖክሲ የሆነ ቻናል ላይ ነው ያገኟቸው ምናምን። በቃ ለምን ለ3 እንደዚህ አናስተምር ምናምን ተባለ። ከዛ አንደኛው የኢፖክሲ የገዛሁበት ልጅ ደግሞ እሱ ፈርኒቸር ወርክሾፕ አለው በስነ ስርዓት የፈርኒቸር ማለት ነው። እሱ ቤት ሰፊ ነው፣ የኔ ቤት ሩቅ ነው ኦልሬዲ። ስለዚህ እሱ አሪፍ ነው ምናምን ነገር ተባለ እና ለ3 ልንጀምራለን። ከዛ ይሄኛው ልጅ በአጋጣሚ ኢንጂነር ነው፣ ሌላ ስራ አገኘ ነው ያልችልም አለ። በቃ ለ2 ጀመርን። አሪፍ ሆነላችሁ። በቃ ፕሮሞሽኑ መጣ። በየሳምንት ነው የሚያልቀው ደግሞ ክላሱ። አንዳንዴ አስቸኳይ ያለ 3 ቀን ግራጁዌት ነው አስመርቀን እንልካለን። አንዴ ሰርቲፊኬት እየሰጠን ነው እናስመርቀው። በደንብ ጎበዝ ይሆናሉ ግን። አዎ እንዴ በጣም ላይፋቸው የተለወጣል አሁን በደንብ አንቺ ተማሪዎች ማለት ነው። yes እንዴ በደንብ ነው የሚሰሩበት። ከዛ በቃ በደንብ ሰራን ምናምን ነገር። ከዛ አይ ቲንክ 8 ወር ምናምን ነገር መሰለኝ የሰሩት 8 ወር 7 ወር 9 እንደዚህ ነገር። ከዛ ሰራው። ከዛ ምንድነው ያው አውቀዋለሁ ዘላለሜን እዛ እንደማልሰራ ማለት ነው። በቃ ሼር አይደለ እሱ ሼር ነው። ስለዚህ በቃ ራሴን ደግሞ ማክፈት አለብኝ አልኩኝ። ትምህርት ቤት ነው ወርክሾፕ በቃ ድሪም ማረጋት ነገር አለች አይደለ? ከዛ በቃ እሱም የራሱ ስራም አለው ነገር። ከዛ አወራን ምናምን። ከዛ በቃ እንትን ማለት አለብኝ መክፈት አለብኝ ምናምን ነገር አልኩኝ። ወሰንኩ። እዛው ደግሞ ልወጣ ነው አልኳቸው አሉኝ። ራጣቸው ወሬት አሁን ደግሞ አሪፍ ስቴብል ሲሆንልሽ ደግሞ ሌላ ምን አማረሽ አሉ እነሱ። ወሬት ለብቻሽ እንዴት ነው የምትከራዩ ምናምን ነገር ነው። አይ በቃ ላይክ በአንድ ሳምንት ውስጥ መውጣት አለብኝ አልኩ። ላይክ በ5 ቀን ይፈልጋል። ብር ነበረሽ እጅሽ ላይ? አዎ እሱማ ሰራው እንዴ በደንብ ነው ሴቭ ማረገው። ብድርሽ ተከፍሏል? ምንም ብድር 100 ምናምን ምንም ብድር የለብኝ። ከዛ አያውቁም እሱንም እኮ እነሱ ምን አላት ስንት አለት ምንም አያውቁም እነሱ። ከዛ በቃ መውጣት አለብኝ። እንዴ ኧረ ተረጋግተሽ አስቢ ይለኛል አባቴ። አይ ነው በቃ መውጣት አለብኝ። ከዛ በአንዴ በጣም ብዙ ስልክ ነው የምደውለው፣ ብዙ ሰው በቃ ምን ብለሽ የቤት ኪራይ ፈልጉልኝ። በቃ ወይ ደላላ ስልክ ወይ የሆነ ነገር። ከዛ ላይክ በ5 ቀን ተገኘ ወርክሾፕ። ትልቅ ነው ያ የታባቱ እሺ በ5 ቀን ተገኘ ማለት። ከዛ በቃ አግኝቻለሁ ደግሞ አልኳቸው። ይሄን ያሉ እስኪ ምናምን ወንድሜ ደግሞ መጣ አይጨክንም። ከዛ መጣ አየው። ከዛ አየ እንደውም ከፊት ለፊት ዱርዬዎች ምናምን በቃ ደስ አላለው። እንዴት ነው እዚህ ብቻሽን ገብተሽ የምትሰሪው ምናምን ነገር አለ። እየኖርሽበት ነው የምትሰሪው አንቺ? ገብቶ መውጣቱ በቃ የሆነ ስታይ የሆነ ደስ የማይል ነገር አለ። አንድ ሰፈር አለ። እኔ ምን አቅበኝ በቃ ሰርች ነው የምወጣው። እኔ ከነሱ ጋር ቁጭ እንትን አለ ምናምን ነገር አልኩት። ሌላ ቤት ፈልግ ያለኝ ነው። አይ በቃ ይሄ ነው በቃ ተመችቶኛል
ድርቅ እዛ ሄድን። በቃ ሄድን። ከዛ ከፈልኩኝ እኔ ከፈልኩ 4 ወር ከቤት ወርቂ 4 ወር ከፈልሽ? ያ ከፈልኩኝ። እሱ ቁጭ ብሎ ገረመ እንዳለሽም ገና አላውቁም ምን ስንት ምናምን እንዳለኝ አያውቁም። ያ ኦኬ። የ4 ወር ከፈልኩኝ እዛው። ከዛ በመታደስ አለበት ምናምን ነገር አይደል መታደስ አለበት አንድ። ከዛ ደግሞ ሰው ያስፈልገኛል። ሰው ደግሞ ፈለግኩኝ፣ አንድ ሰው የሚያግዝሽ ሰራተኛ ማለት። ከዛ ፈላለኩኝ፣ አገኘው ደግሞ እሱንም በሰው አገኘው። ከዛ 2 ሆንን ማለት ነው። ስለዚህ ሙሉ ቤቱን ቀባ ነው፣ ቀለም ቀባ ነው። ከዛ ፓርቲሽን ምናምን ነገር አሳያቸዋለሁ በፎቶ ምናምን በፊት የነበረው ቤት። ከዛ ስከፍለው ምናምን እንዳለ እኔ ፓርቲሽን ምናምን ነገር የሰራሁት ማለት ነው። እንዳለ ስለ በስነ ስርዓት ነው። ከባለሙያ ጋር መርካቶ ሄዳለሁ፣ ሳፋሪያን ወይ ብቻ አጣና ምናምን እንገዛለን። ቆርቆር ሁሉም ውስጥ አለሽ? ብቻዬን ነኝ እንጂ የሚሄደው በቃ ሲያልቅ ነው የሚሄዱት። ላይክ ፋሚሊም የሆነ ሰዓት ነው የሚመጣው። ከዛ የትሪዲሽ ነው ቆርቆሮ እየገዙት ሁሉ ይገርማል። አባቴ በቃ ወይኔ ይላል። በቃ ምን አይነት ልጅ ያሳደግኩት እያለ ልምጣ ይለኛል እኮ። አይ ችግር የለውም በቃ አንድ እንትን የቀረው በቃ እሱን ሰርቼ ና በቃ አልቋል። ከዛ አለቀ። በ15 ቀን ምናምን ቤት ሆነች በቃ። ከዛ በቃ ስራችንን ከሱ ጋር መስራት ጀመርን። መርካቶ እንሄዳለን፣ እናመጣለን። ሀስል ነው ቤቱን ማሟላት። ላይክ ባዶ ቤት ነው ወርክሾፕ የምታደርገው። ከዛ አይ ቲንክ በወሩ ደግሞ ማሽን ገዛ። ያ ፈርኒቸር ማሽን ደግሞ ገዛው። ላይክ ሙሉ ነው የገዛሁት፣ ሙሉ ፈርኒቸር ማሽን ማለት በወሩ ማለት ላይክ እዛ ቤት ከገባሽ በወሩ በደንብ ሴቭ አድርገሽ ነበር ማለት ነው። እሺ እግዚአብሔር እየረዳኝ ነው አክቹሊ እንጂ ያን ሰሞን በቃ ስወጣ ስራ ይመጣል እየሰራሁ ነው። ኦኬ እንትን እያልሽም ይመጣል ስራ ደግሞ እየተቀበልኩኝ እኮ ነው። እዛው ሰራለሁ፣ ሸጣለሁ። ከዛ በቃ ወዲያው አንድ ማሽን ተገዛለ ምናምን ነገር። ከዛ ላይክ በአንዴ ደግሞ ማሽን ገዛኝ ነው ነገር። ከዛ ቀሱም ሌላ ብለሲንግ ነው ምናምን። ከዛ በቃ ሰው ደግሞ መጨመር አስፈለገ፣ ብቻውን አልቻለም በቃ። ከዛ ሰው ጨመር፣ 2 ሆነን እንደዚህ 3 4 ያለ ነው እዚህ ደረሰ። ምን ያህል ሰራተኛ አለሽ? 5። ናይስ። ካንቺ ጋር ኖ ካንቺ ውጪ 5 ሰው። ዘስ አሜዚንግ። እዛው ቤት ነሽ? አዎ። አሁን ምን ይላሉ ፋሚሊዎች? በጣም ነው ፕራውድ የሚሆኑት ከሚነግሩኝ በላይ መተው ሲያዩት ነው ፊታቸውን የማያቸው። ብዙ ላይነግሩኝ ይችላሉ፣ ለሰው ነው የሚነግሩኝ ብዙ ጊዜ ማለት ነው። ያው ጎበዝ ምናምን እንደምባል አውቃለሁ፣ ግን በቃ አይናቸው ላይ የምታየው ነገር የለም። ከዛ ደግሞ የኔ ልጅ ናት እኮ ምናምን ብሎ አባቴ ለጓደኞቹ ሲያወራ ያዋለው እና makes you more proud አይደል? ያ የነሱ መቼም ነው የማይጠብቁኝ እዚህ ቦታ ላይ የሆነ እንዴት ኬርለስ ሰው ነው አድርገው የሚያስቡ። ግን ወደ ኋላ ስታዩ አሁን የመጣሽው መንገድ ትርጉም ይሰጣል? እንዴት በምን መልኩ? አሁን አንዳንድ ሰው ይሄን አርጌ ከዛ ይሄን አቺቭ አርጌ ከዛ ይሄን ብሎ ሰክሰሱን ስቶሪ ይሰጠዋል። እንደዛ አይነት ስቶሪ አለ ወደ ኋላ ስታዩ ህይወትሽ? ወይስ ጀስት በቃ ሞመንቷ ላይ ነው እንዴት ላርጋት ጭንቀት፣ ከዛ ኔክስት ደግሞ ሲመጣ ጭንቀት ነው? ወይስ ቀጥታ የምታውቂው አይነት ጉዞ ነው የሄድሽው? ማለት እንዲህ አሁን እያሰብሽ በፕላን ስኬትሽን ቀጥሎ እንደዚህ እያልሽ ነው የምትሄጂው? ወይስ በቃ አንዳንዱ ሚኒንግ ግራ ይገባሻል ምን እንደምታደርጊ? የምር እነሱ አንቺን ቤተሰቦች ታዩ ምናምን ሲሉሽ አንቺ የምር ውስጥሽ እየፈራ ነው ወደ አክሽን የምትገቢው? ወይስ በቃ ምንም ጭልም ያለ ነው አረጓለሁ ምንም እንትን የለም ፍርሃት ምናምን የለም? እንደነገርኩህ ማለት ነው ከሰው እንትን ሀሳብ የበለጠ እኔ ራሴ አምንበታለሁ ውስጤን ማለት ነው። የሰው ሀሳብ አልቀበልም እያልኩ አይደለም፣ ግን ውስጤ ካመነበት እኔ ቀጥታ ማምነው ፈጣሪ ነው። በቃ ልየውና ልውደቅ በቃ። ከዛ ደግሞ ይሄን አልፈራም አክቹሊ ኮምፒቲሽን ውስጥ ካለህ ነው መውደቅ የምትፈራው። ምክንያቱም ራስህን ከሰው ጋር የምታወዳድር ከሆነ አንሶ መታየት አትፈልግም። እኔ ደግሞ ህይወቴ ውስጥ ማንም ሰው የለም ኮምፒት ማረገው ሰው ማንም ስለሌለ ከፓስቴ ጋር ነው ራሴን ኮምፒት ማረገው ማለት ነው። ስለዚህ አሁን ላይ ያለው ላይፌ ደግሞ ከድሮይ 10 እጥፍ ይሻላል። ስለዚህ አያስፈራኝም። እንደገና ደግሞ ላይክ ዝቅ ብዬ ነው የመጣሁት ከፍ እያልኩኝ ማለት አሁን ከፍ ብያለሁ ለለ ሳይሆን ብቻ ከታችን የተነሳው ኤግዛክትሊ ሶ እያንዳንዱን እያመሰገንሽ ነው የሄድሽው። አዎ እና ይሄን ስልክ ዛሬ ላይ ሞደር ትፈሪያለሽ ወይ ካልከኝ ሊደብረኝ ይችላል ነው እንጂ አልፈራም። ምክንያቱም አውቀዋለሁ አቅሜን ጤና እስካለኝ ድረስ በደራለሁ
እሺ ድጋሚ እነሳለሁ እንጂ አሁን ላይፌ አልጋ ባልጋ ሆኖ አለላ አይደለም። በጣም ስትራግል አለብኝ አሁንም ማለት ነው። የሆነ የሚያስፈራ ደረጃ ደርሼ ማቃለሁ ስልክ በቃ አንዴ ትገባለህ አይደለ? ደሞዝተኛ ከሆንክ ምን አይነት እንትን አለ? ስራህን ትሰራለህ። ስለ ደሞዝ አያሳስብም። ወሩ ነው ያስጨንቀን ተከፈለ ቀን ማለት ነው። ዛሬ ፌል ባረግ ላይክ 5 ሰው አለብኝ፣ የቤት ኪራይ አለብኝ። እሱ ላይክ በጣም እስከ ትንፋሽ ማጠር ድረስ ሊያስፈራኝ ይችላል ስራ ከጠፋ ማለት ነው። ያ ስለዚህ ነገር ግን ላይፌ ይጨልማል ምናምን ልልህ አይደለም። ያለኝን ነገር እንዳለ ባጣ የእናቴ ቤት ገብቼ ደግሞ ሽሬን እየበለው ደግሞ ሌላ ሀሳብ እሱ አለኝ። በቃ ዋናው ጤና ነው። ስለዚህ አልፈራም። እንትን ሳቀቃለሁኝ ግን በቃ በዛ ሰዓት ደግሞ በደንብ ጸሎት ሳረግ እኔ አንድ ቀን አይፈጅበትም ፈጣሪ የእውነት ስለ የሰውን ሀቅ ካልወሰድክ ልብህ ንጹህ ከሆነና ፈጣሪን የምታመን ከሆነ ለአንተ ጭንቀት ለመድረስ እኔ እውነት ደቂቃ አይፈጅበትም። የእውነት ይህ ሁሉ ነገር የሰጠኝ ጎደለብኝ ስለው መብላት አይከብደውም። ስለዚህ ደሞዝ መክፈል አጥቼ ሊሆን ይችላል የሆነ ቀን ላይ ግን እግዚአብሔር ሆይ የእነሱስ ምን እላቸዋለሁ ስል ደግሞ ጥፍ አድርጎ ይሰጠኛል። ስለ ይሄ እዚህ ጋር ቀልድ አይደለማ። ደሞዝ የለኝም ነው አትልም። ቤተሰብ ምናምን አይ ነው አትልም። አከራይ ኧረ የለኝም እኮ አትላትም። ግዴታ ነው እሱ። ስለዚህ በቃ እሷ አይነት ነገር ውስጥ እንዳይከተኝ ፈጣሪ እጸልያለሁ በደንብ ማለት ነው ከልቤ። ከዛ ይሰጠኛል። ስራ ይመጣል፣ የሆነ ነገር ደግሞ ይመጣል። ከዛ ያውቃሉ እነሱም ስራ ትንሽ ቀዝቀዝ ሲል በቃ ጸበል ምናምን እናስቀምጣለን ወርክሾፕ በነገር ላይ የእውነት የሚገርም እምነት ነው ያ እንዴ። ከዛ በስነ ስርዓት ነው የሚረጨው ማለት ነው እውነት። ከዛ ቢኒ ራሱ ለምዷል አሁን ማለት ነው። ማን ነው ቢኒ? እኛ እናውቀው በስም ማለት ነው። ያ አሁን ሪሰንትሊ የገባው ከኔ ጋር ማለት ነው። ኦኬ እሺ። እሱ ራሱ አውቋል ስልክ ልጁ ማለት ነው ትንሹ ልጅ። እሱ ራሱ አውቋል ስልክ እሱ ሙስሊም ነው ግን ይሄንን አርጉ ሲባል ስለሚያውቅ ራሱ ረሽቶታል እኮ ይለኛል። ስራ ቀዝቀዝ ሲል ነው ወይኔ ስራ እኮ እንትን አለ ጸበሉን ግን እየረጫችሁት ነው ስል ትላንት ነው እንደውም አስገርሞኛል። ግዛው ረሽቶታል፣ ሲታ ረሽቶታል፣ ባለፈው ረሽቶታል አለኝ። ያው እዛ ጋር የሚቀመጠው ቦታ ራሱ ያውቃል ነገር እና በቃ እንትን ትላለህ ማለት ነው። ሰርቫይቭ ታደርጋለህ። እንደዚህ ያበደሩሽ ጓደኞች ምን ይላሉ? አሁን 100 ብር ምናምን ያበደሩሽ የነበሩት እንዴ ፕሮድ ነው የሚሆኑት እንኳን እነሱ ቤተሰቦቻቸው ራሱ እንዴ በጣም ይመጣሉ። ወርክሾፕ አንዱ ጓደኛ ከማላቸው አንደኛው እንትን ይለኝ የኔ ኦፊስ መቀመጫ ይለኝ የሚቀመጠው ዞር በይ የኔ ነው ይላል። እኔ ነኝ 100 ብር ያበደርኩኝ እዚህ ያደረስኩት ይላል። ከዛ በቃ ምን ትበላለህ ማለት ለገዛለት ማለት ነው እንትን ብዙቱን ሁሉ ነው። ከዛ ግን ስቲል ሪል መሆናቸውን የምታውቀው ክፍያ ቦታ ላይ አሁንም ማለት ነው እንትን ትበል ይለኛል። ስንት ነው ቦስ? በቃ ችግር የለም ብቻ። ምንድን ነው ህልምሽ? እውነት ለመናገር ከአሁን በኋላ ይሄኛው ከደከመም ሳይድ ቢዝነስ ለመጨመር ነው እንጂ ይሄን መቶ አልፈልግም። ስለዚህ ይሄንን ስታሰፋው ደግሞ ድሪም ላይ ምንድነው በቃ ትልቅዬ ሾሩም ከዛ ወርክሾፕ። ግን ከሾሩም የበለጠ እኔን ኢምፕረስ የሚያደርገኝ ወርክሾፕ በደንብ ዕቃ የተደራጀ ብዙ ነገር ያለው ሰው ወደ ፈርኒቸር ብር ያለው እኮ ብዙ ጊዜ ሾሩም ላይ አይደለም ወርክሾፕ ነው። መስሪያ ብዙ ከሆነ ብዙ አይነት ማሽን ካለ በጣም ፋብሪካ ማድረግ ትችላለህ። ስለዚህ እኔ ማሽን ነው ኢምፕረስ የሚያደርገኝ አሁን በቃ ማሽን ሳይ ዋው ይላል። ምትቋምጩ ማሽን ስታይ ጊፍት ምን ልስጥሽ ሲሉኝ በቃ ይሄንን ስላቸው አንቺ ይሉኛል። በቃ ይቃቅም በላይ ነው ያ ስለ የሆነ አበባ ምናምን አይደለም ማን ኢምፕረስ የሚያደርገኝ በዛት ገደርሰ መልእክት ደርሷል። ኢንጌጅመንት ሪንግ ሳይሆን ማሽን እንደዚህ ብለህ መሰንጠቂያ ያቃለውንም ምራው ፈልጊው ነው መስባል እንትን መሰንጠቂያ ድሪል ምናምን ከሰርጀማ ከሆነ ማለት ነው። that's amazing። የስራ ሰው ሆነሻል ኮምፕሊትሊ ማለት ነው። ምናልባት አባትሽ ለሌት ተነሽ እያለ ምናምን ሲያስነሳሽ የነበረው ሄልፕ አድርጎሻል ማለት ነው ጎበዝ እንድትሆኝ? አዎ ያ ማለት
አሁን ላይ በሱ ትምህርት ዘርፍ ባልሆንም ባለኝ ነገር ላይ ግን ኮሚትድ እንደሆን አድርጎኛል። የሆነ ነገር ከያስክ መጨረስ አለብህ ወይ ደግሞ መውጣት አለብህ ነው በቃ። ሚድል መሆን ደስ አይልም፣ እንደዚህ መዋዠቅ ነገር ደስ አይልም። ገብቶሃል? ተማሪ ከሆንክ ጎበዝ ተማሪ ሁን። ትምህርቱን ካልፈለክ ነጋዴ ከሆንክ ደግሞ በቃ ጎበዝ ነጋዴ መሆን አለብህ። ስለዚህ ሁሉም ነገር እንደለፋህለት ልክ ነው ፍሬ የሚሰጥ። ስለዚህ በደንብ የፓስቴ በደንብ እያንዳንዷ ነገር አሁን ላይ ላለኋት ተጽዕኖ አላት በደንብ ከሁሉም ከቅጣትም ደረጃ ከአስተዳደግም ደረጃ በጣም ብዙ ነገር ነው አሁን ላይ ኢምፓክት ያለኝ ማለት ነው። እሱ ብቻ ሳይሆን አሁን ከስታፍ ጋር ራሱ እንዴት መኖር እንዳለብህ ምናምን የሚለው ነገር ላይ ራሱ ምንድነው አጠፋ ይቀጣል፣ የሰራ ይሸለማል የሚለው ነገር በቃ አሁን በጣም በሱ መርህ ነው የሚሄደው። እዚህ ጋር ምንድነው ጥሩ የሰራ በደንብ ነው ሰው ፊት አፕሪሺየት እናደርጋለን ምናምን ነገር ማለት ነው። ከዛ በስራ ልክ ነው ደሞዝም። ከዛ ደግሞ ፋሚሊ አሁን እኔ እናቴ በፊት በጣም ነው ሰው የምታከብረው፣ በጣም ደግ ነች ምናምን ነገር ማለት ነውና የቤት ውስጥ ሰራተኛ አትበሉ ብሏል፣ አጋዥ ነው የሚባለው ብቻ ሲበጡ ምንም ነው እነሱን አይደለም ዲስሪስፔክት ይቅርና በሌላ አይና ማየት ሁላ አትችልም። ላይክ ማዘዝ አትችልም እናንተ ማለት ነው። ማዘዝ አትችልም። ፋሚሊ ናቸው በቃ ከመጡ ፋሚሊ ናቸው። ስለዚህ ያ ነገር አሁን ላይ ምን ጠቅሞኛል እዚህ ጋር ባለቤት ነኝ ብለህ ቦስ መሆን የለም። ሰራተኛ ናቸው ብለህ ለነሱ ሌላ ምግብ ሌላ የሆነ ኤክስትራ ነገር ለኔ ኤክስትራ ነገር ለነሱ ያነሰ ነገር የለም። ያለን ነገር ታካፍላለህ፣ አብረህ ትበላለህ፣ አብረህ ትጠጣለህ ምናምን ነገር። እኔ አሁን አንደኛው ልጅ ተማሪ እሱ ሳይመጣ ምግብ አንበላም። 8 ሰዓት 9 ሰዓት ሲመጣ እዛ ላይቭ ላይ ስንበላ ብዙ ጊዜ ያለና ለምሮ ሳኑ እንዲ ይሉናል። እሱ ከትምህርት ቤት ሳይመጣ ምሳ አንበላም በቃ። ለብቻዬ ምግብ አዝዤ ምናምን በልቼ በስማ እንትን የሚያዩሽ ነው ይመስልሻል? ኖ ይደብረኛል። ላይክ ወይ አሞኝም ሊሆን ይችላል ወይ ነገር ኤክስትራ ነገር ከሆነ ራሱ ኑ ጉራሱ ዳምንላችኋለሁ። ከዛ አይ ጽታላንቺ ነው ኮኛ አንፈልግም ምናምን ነገር ቢሉ ራሱ እንትን የሚሉ ነው ይመስለኝ በቃ ቅር የሚላቸው። ያው እና አልችልም። አንድ ደስ እንዲልኝ ብቻ አንዱ ሰዱና አላችሁ እሱ ነገር በቃ አሁን ላይ ጋይድ ያደርጋል ላይፍ ማለት ነው። በደንብ ከቢኒ ጋር እንዴት ተገናኛችሁ? ቢኒ አሁን ያልሽ ያ ቢኒ ከቢኒ ጋር ፈልጌው ነው ያገኘሁትኝ እኔ። እንዴት መሰለ ሀሳቤ ነው የነበረው ከጎዳና አንስቼ ሰው እረዳለሁ ምናምን ነገር ብዬ አይደለም። ነገር ግን ጎዳና ላይ ያሉትን ሰዎች ስራ የማሰራት ነበር የኔ ፕላን ማለት። ስራ የማሰራት ስለ ሚቹዋል ቤኔፊት ነው የፈለኩት። የኔን ስራ ፕሮሞት ያደርጋሉ፣ ላረጉበት ለሰሩበት ስራ ሰጣቸዋለሁ ብዬ ማለት ነው። ገብቷል? አሁን እኔ ለስራዬ ማስታወቂያ ሌላ ሞዴል ሴሌብሪቲ ምናምን አይደለም የፈለኩት። እሱም ስራ አይደለም የአንድን የካምፓኒ ማስተዋወቅ። ስለዚህ እኔ ደግሞ ሰው ብዙ ቼክ አይደረጉም አይደለ እነሱ። ስለዚህ ያልተለመደ ነገር በማድረግ ለእነሱም የስራ እድል ለእኔም ደግሞ ስራዬን ይተዋወቅልኝ የፈለኩት። ስለዚህ በስነ ስርዓት ነው የፈለኩት። በስነ ስርዓት ፈልጌ ነው ያገኘሁት። ላይክ አንድ ሳምንት ምናምን ማለት ነው መንገድ ላይ ምናምን ጦር ኃይሎች አካባቢ ቀን ምናምን ነገር አይኖርም፣ ተከልክሏል፣ አይቻልም። እና በስነ ስርዓት እየፈለኩኝ ምናምን ከዛ ሳገኘው አናግሬው ትክክለኛ አሁን ያልኩት ነገር ማለት ነው። እኛ እንደዚህ የስራ ልብስ ለብሰን የወጣው ነው ሲጀመር። ቱታ በታክሲ አይደለም የምንሄደው በእግራችን ነው እየፈለግን ስለሆነ ያየዋል። ቱታ ነው የለበስን የስራ ልብስ። እኛ እንደዚህ ነው የምንሰራው። ስለዚህ የስራችንን ፕሮዳክት አንተ ታስተዋውቅልናለህ፣ በዛ ባስተዋወቀው ልክ ደግሞ እንከፍላለን። ስለዚህ ስንት ትላለህ አልኩት። ነገረኝ ዋጋውን። እንደዚህ ብር አለኝ። ከዛ በሰዓቱ ተናድጄ ነበር እኔ። እንዴት ያለው ብር ኤክስፔክት በጣም ውድ ብር የጠራው ውድ አይደለም ግን ኤክስፔክት ያደረኩትን አይደለም የጠራው። ግን ሂዝ ራይት እንዴ ተመርጦ ነው አይደለ? መርጬው እስከሄድኩ ድረስ የፈለገውን ፕራይስ የመናገር መብት አለው። ካልፈለግሽ መተው ነው። ከዛ በቃ መብቱ ነው። ተናደድኩኝ መጀመሪያ ላይ ማለት ነው። ከዛ ወደ ራሴ ስመለስ ልክ ነው መብቱ ነው።
ስቲል ካሉት መርጬው ነው አይደለም እና አንዴ ምናምን ብዙ ልጆችን አናግራችኋል? አይ ከሱ ጋር ጀማ ነበሩ በቃ ግን ሳየው በቃ እሱን አናገርኩት። ከዛ ናሺ ምናምን ነገር ተባባልንና ስንሄድ እዛው በቃ ሲራመድ ሳየው ምናምን በቃ ማዘን ጀመርኩኝ። እዛው ጋር ስሊፐር ገዛውኝ። ከዛ እዛው ጋር ደግሞ ታክሲ ውስጥ ስንገባ ደግሞ ያዩት አስተያየት አናደደኝ። በቃ በጣም ተቃጠልኩኝ። ከዛ ገባ። ከዛ በቃ የሚሰራውን ነገር ሰጠውት። ከዛ ዋናዋ ነገር ግን እኔ ላይ ክሊክ ያደረገችኝ ነገር ምንድነው ታውቃለህ? ፈጣን ነው በጣም ስራ ላይ ማለት ነው። አንዴ ከነገርኩ ይገባል። ከዛ ሚስማሩን መታ አልኩትኝ። እኔ ማንም ሰው ያለመደውን ስራ በአንዴ ፐርፌክት ሊሆን አይችልም። እግዚአብሔር እንትን ሲለኝ ነው እንጂ መታ አልኩት። መታው ሚስማሩ በስነ ስርዓት ቀጥ ብሎ ገባለት። በቃ ያልኩትን ሰራው። ከዛ ህይወቴ ላይ እሱ ነገር በጣም ትልቅ ነው ያስተማረኝ ማለት ነው። ምክንያቱም አንዳንዴ ለእቃ ነው ቫልዩ የምትሰጠው፣ ለማሽን ለብር ምናምን ነገር። ያ ሁሉ ነገር ግን ሰው ከሌለ አይሆንም። ሰው ቢያቅም ባያቅም ሀብት ነው፣ ታሳውቀዋለህ። ይሄ እንጨት ኖረህ አልኖረህ ግን ለአንተ አይደርስልም ይሄ እንጨት ማለት ነው። ስለዚህ እዛ ጋር የሰውን ቫልዩ በደንብ ገባኝ ማለት ነው። ይሄ ፕሮፋይል ስላለህ አይደለም፣ የ10 ዓመት ልምድ ስላለህ ትልቅ ልጅ ስለሆንክ ምናምን ነገር አይደለም። በቃ የሰው ልጅ እስከሆነ ድረስ ማስተማር ትችላለህ፣ ይገባል፣ ከዛ ይሰራል። እኔ ጋር ያሉት እንዳለ ስራውን አስተምራቸው ነው የጀመሩት። ማንም ሲመጣ ምንም የሚያውቀው ነገር የለም። ስኪል ዳርሉ ምንም ላይክ ዜሮ በማብቃት ምንም ያ ምን መሰለክ ከሰው እኔ እንትኗን ስታንዳርዱ አይደለም ሞር እኔን የሚገዛኝ ገብቷል። ይሄ ማወቅ መቻሉ ወይም የሚያስገባል ልክ ሲቪ ምናምን ሳይሆን ከሁሉም በላይ ልቡ ነው። በቃ ጥሩ ሰው መሆኑ ነው ዋናው። እውቀቱ የትንሽ ቀን ልፋት ነው፣ ታሳየዋለህ፣ ይለምዳል። መዝለቅ አለመዝለቁ ካንተ ጋር ግን የእሱ ፐርሰናሊቲ ነው። በቃ እኔ አሁን እነሱ ፋሚሊ ናቸው፣ በደንብ ነው የሚያስቡልኝ፣ ላይክ በደንብ ማለት ነው። ስለዚህ እስካሁንም አብሮ ያቆየን ነገር እሱ ነው እንጂ በስራቸው ፐርፌክት ስለሆኑ ምናምናም ነገር አይደለም። በመሀልም ገብቶ ጎበዝ ተብሎ የወጣም ሊኖር ይችላል። ግን ዋናው ነገር ልብ ነው ብዬ አምናለሁ። ስለዚህ አየሁትኝ። ከዛ ወዲያው ጥያቄ ጠየቅኩትኝ ምናምን የት ነው የምትኖረው ምናምን ነገር አልኩትኝ። ስታየውና ሲነገር በጣም የተለያየ ነገር ነው። አሁን እዚሁ ጋር ነው የሚያድሩት። ስታያቸው ሲያድሩ ስታይና መንገድ ላይ ኖርማል አብሮ ቁጭ ብሎ ደግሞ መንገድ ላይ ቱቦ ውስጥ እንደዚህ ነው ማድረው ሲልህ እኩል አይደለም። በደንብ አሁን ስትነግሪኝ ራሱ ፊል አረኩት። ያ አይታቸው በታክሲ ስታልፍ ግን ምንም ፊል ላታረግ ትችላለህ። ኢቭን እየዘነበ ራሱ ወይኔ ምናምን ብለህ ነው ልታልፍ የምትችለው። ግን እሱ አፉ ሞልቶ ቱቦ ውስጥ ወይ እንትን ውስጥ ሲልህ ማለት ነው በቃ ድንግጥ ነው የምትለው በጣም ማለት ነው። ከዛ እሱን ሰማሁኝ። ከዛ በላ ከዛ ካለኝ በላይ ምን የሰጠሁትኝ ብሩ እንትን አይደል። ከዛ ይሄ ቫይራል ከወጣ በቃ ሁሌ ትሰራለህ እሺ ምናምን አልኩትኝ። እዛ ጋር ቃል መግባት አልፈለኩም እቀጥርሃለሁ ብዬ። ምክንያቱም መቅጠር የሚያስደርስ ደረጃ ላይ አይደለሁኝማ ሌላ ሰው አቅሙ ተረድቼሻለሁ። ስለዚህ አጉል ደግሞ ቃል መግባት አልፈለኩም። ቃል ተስፋ ሰተሹ ከሚቀርበት እኔ አልገባም፣ አላረገው ነገር ቃል አልገባም። በቃ ሄደ። እዛ ቤት ገቡኝ። ዘነበ። ወይኔ እንዴት ልተኛ። እሱ ሄደ ወደ ቱቦ። ያ እሱ ሄደ በቃ ሰውን ጨርስ አዘነበ ቤት። በቃ ጭንቅላቴ ቻሌንጅ ውስጥ ከተተው ማለት ነው። ከዛ በጠዋት እኔ እኮ በጠዋት የምነሳ ልጅ አይደለም። በጠዋት ተነሳሁኝ፣ መፈለግ ጀመርኩ። አስበው ስልክ የለው ምን የለው አደጋሜ። ከዛ እንትን ሃይላንድ ነው ይሰራ ነበር መለቃቀም። ከየለማ በቃ ሌላ ቦታ ይሄዳል። አይምሮዬ ሰላም አጣ ነው የምልህ። በቃ አስጨነኳቸው። ፈልጉ ሁሉንም ስራ ተተወጡ። እኔ በራይድ ማንን ነው ቆይ የምፈልጊው አለኝ አንዱ። አሁን ልጅ አለ ምናምን እንደዚህ እንዴ ብሎ ዞረ ማለት እኔ ስራ ጠሩብኛል፣ እኔ እንቅጠልኛል። ኧረ ፈልግ ፎቶን እያሳየው። ከዛ በስንተኛው ቀን ተገኘ። ቀብስሞ ደስ አለ። እኔ ኤሉ ነች ነገረችኝ። ጋር ሴቷ ፂታ ተገኘ ድጋሚ እንዴት ደስ እንዳለኝ። ከዛ እሺ አልኩኝ። በቃ ነገር ነው ናሺ ምናምን አለ። ከዛ በስነ ስርዓት አሁን ላይ የምከፍል ብር ይሄ ነው ፕላኔ አይደለም አሁን ላይ መቅጠር። ከዛ ግን የቻልኩትን ያክል ለመጨመርም እጥራለሁ።
ግን አሁን ላይ ያለኝ ይሄ ነው አቅሜ ያልኩት አሻሊ ደስ አለው። ከዛ በቃ መስራት ጀመርን ምናምን ነገር ማሳየት ጀመርን። ከዛ ያለፈን ይሄድን መጣን ማለት ነው። እዛ አሁንም እዛው እየሄድን ነው የሚያድረው? ኖ አይደለም ሼር ማድረግ ልክ ደግሞ ሲከፈለው ሩሜት እንደዚህ ማለት ነው። አሁን የቀን ስራ የሚሰሩ ምናምን ነገር አሉ አይደለም ወይ የሚያውቃቸው ቤድ ማለት ነው። ሩም ሼር ያደረጉ አንድ ቤት ላይ ተከራይተው ማለት ነው። ከዛ በፊት ነው ብዙ ነበሩ 1 4 5 ነበሩ። አሁን ከአንድ ጓደኛው ጋር ነው የሚከፍሉት። በፊት ለ5 ይከፍሉ ነበር፣ አሁን ለ2 አቅም እንትን እያለ መጣ። አሁን ኖራል ቤቱ ነው የሚያድረው አትሊስት ታስ ግሬት የምሬ ነው። በደንብ ከካምፓኒውን ቢዝነሱን ከከፈትሽበት በላይ ለኔ ይሄ ኢንትረስቲንግ ነው። ያ ለኔም ምክንያቱም ኢቴክስ ጥሩ ልብ ይጠይቃል ይሄን ለማድረግ እና ቴንክ ዩ እንግዲህ በልጅ ስም አልጠየከኝም እንጂ ቻሌንጅ ምን አጋጠመሽ ብትለኝ ማንሳቱ አይደለም ከባድ፣ አብረኸው የምታሳልፈው ህይወት ግን በጣም ከባድ በጣም ማለት ይወስደዋል ወደዛ ነው። ሱስ ምናምን የለበትም። ግን ምን መሰለ እኔ አሁን ፍሪደም አለ እዛ ውጪ ላይ ማለት ነው። አገኘም አላገኘም ራሱ ሰው አዝዞት አይደለም በራሱ ነው የሚመራው። ይሄ ግን አስበው ሌላ ሰራተኛ ስታስገባ ራሱ ትጋጫለህ አይደለም። ይሄ ግን ስለ ሰራተኛ እና አሰሪ የሚያውቀው ነገር የለም። ኦርደር መደረጉ በራሱ ልክ ነው ብሎ ላያስብ ይችላል። ገብቷል? መታዘዙ ጥሩ ፊት ላይ ያሳይ ይችላል፣ መልስ ሊመልስልህ ይችላል። ከዛ ደግሞ ምክር ለሱ ምንም ነው። ገብቷል? ስለዚህ በየቀኑ ከሱ ጋር ሀስል ማድረጉ ራሱ በጣም ከባድ ነው። በጣም ማለት መስመር እስኪ ድረስ ማለት ነው ወይስ ስቲል የሚቀጥል ነው? ያ በሆነ ነገር አሁን ያዘ ስትል የሆነ የሚስተካከሉ ነገሮች አሉ። እውነት ለመናገር እኔ ሳየው ራሱ በጣም የምደሰተው በጣም ማለት ነው። እና ይሄ የሚያናድደኝ ነገር ምንም ነው ሚዛን የማይደፈው ግን ቻሌንጂንግ ነው። አንዳንድ ኤነርጂን ድሪን ሊያደርግብህ ይችላል። ከነሱ ጋር ይጣላል፣ ዳኛ ትሆናለህ በየቀኑ ኮምፕሌኖች ይበዛሉ፣ አላረግም ሊል ይችላል ምናምን። ከዛ እኔ የማስበው ያኔ በቃ መሰልፈው ህይወት ነው። ከዛ እኔ እዚህ ጋር እሱ እንደ ትልቅ ሰው አላየው እንዲህ ስላረኩለት ከዛኛው ህይወቱ አመስግኖ እኔን በስነ ስርዓት አይተዘኝም እንዴ ምናምን ብዬ አላስብም እሱ። ምክንያቱም እሱ አይነት ማቹሪቲ የለውማ። የሚገርም አንደርስታንዲንግ ነው። ያ በቃ የሚከተለው እሱ የራሱን እውነት ነው እንጂ የኔን ፐርስፔክቲቭ ለምን ይገባዋል? አይገባውም። ስታድግበት የኖረበትን ነው የሚያውቀው እሱ። ሰው በቃ የሚያወራው የሚሰጠው የሚያውቀውን ነገር ነው። ስለዚህ የማያውቀው ነገር ውስጥ ምንም እንትን ሊልላ አይችልም። እኔ እኮ ስለ ስነ ስርዓት የማውቀው ስነ ስርዓት ምን እንደሆነ ስላስተማሩኝ ነው። አሁን በስነ ስርዓት እንዲያድግ ይሄ ስርዓት አይደለም ካበላል ከድምጽ አወጣጥም ሊሆን ይችላል። ብዙ ሰው ጋር ኖርማል የሆነ እሱ ጋር ግን ሊያረግብ ይችላል። በቃ አሁን የሚመልስልህ መልስ ለሌላው ነውር የምትለው እሱ ጋር ኖርማል ሊሆን ይችላል። ቢኒ ስነ ስርዓት ሊያዝ እንደዚህ አትመልስ አለው በየቀኑ በቃ በኢንስትራክሽን ተሞልቷል ልጁ። ገብቷል? በደንብ አንደርስታንድ አደርጋለች ዲፕ ድረስ ማለት ነው። አዎ አንደርስታንድ አደርጋለሁ። ምክንያቱም እንትን ነው እኔ በጣም ትዕግስተኛ ሆኜም አይደለም ስለ አንዳንዴ ማድረግ አለብን እንደዛ በቃ አንዴ ውስጥ ኃላፊነት ተሰምቶ እስካስገባኸው ድረስ የሱ እውነት አለ የኔ እውነት አለ። ምናልባት የኔ እውነት ይሆናል ልክ የሚሆነው ታላቅ ስለሆንኩኝ ማለት ነው። ስለዚህ የሱን እውነት እያየው እንደተበላሸ እያወቅኩኝም ማለፍ መቻል አለብኝ አንዳንዴ። ምክንያቱም የኔ ቁጣና ምክር በየቀኑ ከበዛበት ለሱ ስትረስ ነው። ስለዚህ በደንብ ነው ትዕግስትህን የሚጨርሰው በደንብ ማለት ነው። እርር ነው ብለው በጣም ነው የሚያቃጥለኝ። ግን በቃ አንዳንዴ ምን አስባለሁ፣ 2 ነገር አስባለሁ። በቃ የተጣመመ ብረት አለ፣ የተጣመመ እንጨት አለ። ብረቱን ቀጥቅጠው ታቃነዋለህ፣ ከዛ እንጨቱን ለማቃናት ደግሞ ተሰብሯል። ስለዚህ አንዳንዴ ምንድነው የማይቀየሩ ነገሮችን አክሰፕት አድርገን መኖር አለብን። ምክንያቱም ለመቀየር ስታስብ ሉዝ ልታረጉ ስለምትችል ማለት ነው። እያየህ ነው ይሁን ላይክ የለመደው ነው ብለሽ የምትሳያቸው ነገሮች አለ። በቃ ግን ጸሎት ነው። እኔ ጸልያለሁ። እኔ ኡራኤል ቤተክርስቲያን ገብቼ ጸልያለሁ ስለቢኒ በቃ ልቡን አራራለት ነው የምለው ስለ እኔን እንዲረዳኝ በትንሹ ማለት ነው።
ገብቷል። በቃ ያደገበት ነገር መጥፎ ሊሆን ይችላል። ስለዚህ እኔ ጥሩ ነው ብዬ የማረግለት ለሱ ላይመስለው ይችላል። ስለዚህ እሱ ደግሞ ከውስጡ ጋር ፋይት የሚያደርገው በጣም ብዙ ቻሌንጂንግ ላይፎች አሉ። ገብቷል። ስለዚህ እግዚአብሔር ነው እሱን ነገር ልክና የተሳሰውን ነገር የሚያሳየው እግዚአብሔር ነው። ስለዚህ እኔ አንዳንዴ በቃ ከአቅሜ በላይ የሚሆኑ ነገሮች አሉ። ስለዚህ በቃ ፈጣሪ በቃ ይሁን እንዲገባው አድርገው ነገር እላለሁ። በቃ እኔ ሲከብደኝ ማለት ነው። አሜዚንግ ኤኒዌይስ እሺ ማይቀር ጥያቄ ያለኛ ፖድካስት ላይ መጥተው የስራ ሰው ነሽ ከሆለታ ከመጣሽ በኋላ ጀምሮ ስራ ላይ ነሽ፣ ቢዚ ነሽ። እንዴት ነው ራሴን ማሻሽለው፣ ገቢን መጨመረው፣ እንዴት ነው ቡናዬን በነጻነት መጠጣው ብድር ሳልከፍል እያልሽ ስትራግል አድርገሽ እዚህ ጋር መጥተሻል። በዚህ ሁሉ ህይወት ውስጥ ግን ሴት ልጅ ነሽ እና ሪሌሽንሺፕ ምናምን የሚባል ነገር አለ። አሁን እዛ ውስጥ ዲቴል ለመግባት ፈልገን ሳይሆን ምን አይነት ምልከታ ነው ያለሽ? ከስራ ጋር ስራ አለሽ፣ ቢዚ ነሽ፣ ከዛ ደግሞ እንደዚህ አይነት ሀሳቦች ሊኖሩ ይችላሉ ከአንቺም ባይሆኑ ከሌላ ሰዎች ምናምን። እንዴት ነው ሃንድል የምታረጊው? ምን አይነት አመለካከት ነው ያለሽ? ጉዳይሽ አይደለም ወይስ how do you say no አይ ጉዳይ አይደለም አልልም። የግድ ሪሌሽንሺፕ በጣም ግዴታ የሆነ ነገር ነው። ያው ተጽፏል እኮ መጽሐፍ ቅዱስ ላይ እና how to handle it የሚለው ነገር ላይ ግን ዋናው ማኔጂንግ ነው ብዬ ነው ማምነው እኔ። 24 ሰዓት አለ በቀን ውስጥ ማኔጅ የማድረግ ሪስፖንሲቢሊቲ ነው። ገብቶሃል? ስለዚህ ስራዬ ኢምፓክት ሊያመጣበት ይችላል ሪሌሽንሺፕ ላይ ብለክ ስራህን መቀነስ ወይም ማቆም አላምንም እኔ በሱ ማለት ነው። ስራም ግዴታ ነው፣ ያኛውም ግዴታ ነው፣ ሪሌሽንሺፑም ግዴታ ነው። ስለዚህ ዋናው ትልቁ ነገር ብዬ እማምነው እኔ ዋናው አንደርስታንዲንግ ነው። ሲቀጥል ደግሞ ስራ በጣም ግዴታ ነው በጣም። ምክንያቱም በዚህ ዘመን ላይ ማንንም ተማምነክ አይደለም ትዳር ውስጥ የምትገባው። በዚህ ዘመንም አይደለም ላይክ በድሮም ቢሆን ብቻ ራስህን መቻል አለብክ። ሁለተኛ ነገር ደግሞ ትዳር ገብተህ ልጅ ነው አይደለም የምትፈጥረው። ልጁን የማሳደግ ኃላፊነት ደግሞ አለብኝም ብለህ ነው። ስለዚህ እኔ እስከየት ድረስ ታስቢያለሽ ካልከኝ አሁን የምሰራውን ስራ የሚኖረኝን ገቢ አስብና ልጆች ወልጄ ደግሞ የምከፍለውን የትምህርት ቤት ክፍያም አስባለሁ አሁን ላይ ማለት ነው። ምክንያቱም ማንንም ተማመኛ አይደለም ትዳር ውስጥ የምገባው። በቃ በራስ መቆም መቻል አለብክ። በራስ ሳትቆም ደግሞ ሌላ ህይወት መፍጠር ደግሞ የለብህም። ሌላ ያ ማለት ልጁንም ማሰቃየት ነው እዚህ ምድር ላይ አምጥተህ ማለት ነው። ግን ይሄን ስል ቀላል ሊመስል ይችላል፣ ለሴት ልጅ ግን ከባድ ነው። ሰርተህም ሳይሞላለህ ከዛ ደግሞ አግባተ ብለህም ብዙ ጫና የሚደርስብሃል። ከዛ አንዳንዴ ራስንም ቆም ብለህ ልታየው ትችላለህ። ወይኔ ለትዳር ረፈደ እንዴ ልትልም ትችላለህ። ጓደኞች ሲያገቡ ምናምን ስታይ ደግሞ ተጽዕኖ ይብሳል። በጣም ብዙ ቻሌንጂንግ ነገር አለ። ግን ዋናው እሱ አይደለም። በቃ ምን አለህ ነው፣ አንተ ምን ይዘሃል። በእድሉ ያድጋል ምንም የለም። ስም ነው እንደሱ የሚባል ነገር የለም። የሆነ ነገር አትሊስት መያዝ አለብህ። አንድ እሱ ነው። ሁለተኛ ደግሞ እኔ ለሴቶች በተለይ በደንብ እንትን የምለው ነገር በቃ መተማመን በፈጣሪ ነው። ይሄ ፋይናንሻሊ ሰው ላይ ተማምነክ ህይወቴን እቀይራለሁ በሱ ያልፍልኛል ብሎ ነገር የለም። በቃ ለማንም አይደለም፣ አትሊስት ለራሳችን ግን መስራት አለብን። ጸጉርን ስትሰራ ኮንፊደንት ሆነ ከኪስ አውጥተህ የምታወጣው ብር መሆን አለበት። ትራቭል ማድረግ ብትፈልግ አውጥተህ ሳትጠይቅ። እኔ በልመና አላምንም፣ ቢያንስ በብድር። እሺ ለዚህ ሆን ክራይቴሪያ ማውጣት ኃጢአት አይደለም ባይዘው አይደል? አንዳንድ ሰዎች ኃጢአት የሚመስላቸው ሰዎች አሉ። ጤናማ የሆኑ መስፈርቶችን ማውጣት ኃጢአት አይደለም። የሰው ልጅ ከማጋ ነው የምኖረው የሚለውን ህይወት ስታንዳርድ አለው። ገብቶሻል? በሰውነት የምታወጪው ስታንዳርድ ባይሆንም የኑሮ አጋር የሚሆንሽ ስታንዳርድ የምታወጪው አለ። ለዚህ ሆን ምን አይነት ስታንዳርድ ነው ያላት? ምን አይነት ወንድ ነው ስታንዳርዷ? ወይ ምን ይባለው ምርጫዋ እንበለው፣ ወይም ወንድ ላይ የምታያቸው ካራክተሮች ምን ምንድን ናቸው? ኦኬ እሺ፣ እኔ እንደነገርኩ ነው ማለት ከልብ ጋር በጣም ብዙ ኮኔክሽን አለኝ እኔ ማለት ነው፣ ከስማርትነስ በበለጠ ማለት ነው። ደግነት ማለት ነው። ያ ልቡ የሚያዝን ሰው ማለት ነው። መቼም ነው ጥሎ የማይጥልህ ማለት ነው። በቃ ልቡ የሚራራል ሰው አንተን ክፉ ለክፋት አይመኝህም፣ አይመቀኝብህም።
ያንተን መጥፎ አያስብም። ስለዚህ ልቡ ንጹህ የሆነ ሰው ደግሞ የሆነ ፈራ እግዚአብሔር ያደረበት ነው። ስለዚህ እንትን አይደለም፣ ብር አይደለም፣ ውበት አይደለም፣ ፊዚካል አይደለም። አብሮ የሚያዘልቅ ነገር ምንድነው? ልብ ነው በቃ። ስለዚህ የሚራራ ሰው እኔ ምንም ክፋት ይኖራል ብዬ አላስብም በቃ። ስለዚህ የሚራራው እንደኔ በጣም ነው እንትን የሚለኝ ማለት ነው። ስታንዳርድ እሱ ነው በቃ። ፕራዮሪቲሽ ወንድ ላይ የምታዩ ርህራሄ ነው። አዎ በቃ የሆነ ትሁት ደግ ሰው ማለት ነው። ምክንያቱም ሌላው ነገር ያልቃል፣ ስለ ውበትም ያልቃል፣ ብሩም ያልቃል። ፌክ የሚያረግም ሰው የሆነ ታይም ላይ ማለቁ አይቀርም ምናምን ነገር ግን ማልቅም ይለመዳሉ እነዚህ ነገሮች። የሚሰለችው ማለት ብዙም ትርጉም የማይሰጡ ይሆናሉ ከሆነ ሰዓት በኋላ። ግን ከልቡ የሚራራል ሰው ከሆነ ግን እንዴት ነው በቃ እናት የምትራራልህ ነገር አለ ታ አጠፋህም አላጠፋህም ልጅነትን አይቀይሮም አይደለ የእናት ልብ ላይ። ስለዚህ ወንድ ላይም እኔ የማየው እሱ ነው፣ እንደ እናት ልል ሳይሆን ግን በቃ ከልቡ የሚያዝንልክ አንደርስታንድ የሚያደርግህ ሰው በቃ ላንተ ለፊቸርህም እንቅፋት አይሆንብህም፣ ጥሩ ደረጃም እንድትደርስ ካንተ ጋር ሰፖርቲቭ ይሆናል። ስለዚህ ዋናው ልብ ነው። ሁሉም ሰው ላይ ነው የምለው እኔ እላችኋለሁ። በደንብ ነው መክራቸው አብሮኝ የሚሰሩትን ራሱ ማለት ነው። እና ልብ ንጹህ ከሆነ ደግ ከሆንክ ማለት ነው ኤክስፔክቱ ላታደርግም ከዛ ሰው ምላሽ ማለት ነው። እኔ እላታለሁ ለኤሉ ኢቭን ማለት ነው አሁን መጋጨታቸው ምናምን ነገር አይቀርም አይደለ? ስለዚህ ሲታኔ እንደዚህ እያደረኩኝ እሱ ለምን እንደዛ ያደርግ ምናምን አይደለም፣ እሱ አይደለም ካይንድነስ፣ እሱ አይደለም ከዛ ሰው አይደለም ምላሽ የምታገኘው። ካይንድ ስትሆን እግዚአብሔር ነው በሌላ መንገድ አድርጎ የሚሰጥህ ማለት ነው። ስለዚህ ያለ ምንም ምላሽ አንተ ለሰው ካይንድ ከሆንክ ካንተ በላይ ህይወትን ያሸነፈ ሰው የለም በቃ። ሊመስል ይችላል ሰው ፊት ሞኝ ያላስመስል ይችላል፣ ፋራ ላስመስል ይችላል፣ ግን ምን አገባክ? ምክንያቱም ፋራ የሚያስመስል ሞኝ የሚያስመስል በሰጣው ልክ አለማግኘት ሊሆን ይችላል። ያው ግን የሚገባቸው ሰዎች ደግሞ አሉ። ይሄ ለሁሉ ሰው አይሆንም። ይሄ ካይንድነስ ልልሽ ነው አይደል? እሱ ልክ ነው። ለሁሉ ሰው የሚሰጥ አይደለም ይሄ ካይንድነስ። ምክንያቱም አንዳንዴ ካይንድ መሆን ደግሞ ሮንግ ቦታ ሲሆን፣ ለምሳሌ እኔ ደግ ስለሆንኩኝ ሰዎችን ሰብስቤ ባስቅም ስኖት ደግነት አይደል? ልክ እንደዛ ብለሽ ካይንድነስም ለማን ነው የምንሰጠው የሚለው መታወቅ አለበት ብዬ አስባለሁ። የኔ አመልከታ ነው እዚህ ጋር ደግ ሆኖ አንተ ያልከው አመለካከት ልክ ነው። ግን አንዳንዴ እኔ ጋርም ጥያቄ የሚፈጥርብኝ ነገር አለ። አንዳንድ አሮጋንት የሆኑ ሰዎች አሉ በቃ አለ እንዲህ አይነት ሰው አለ በቃ። እና ምን ይላል አንዳንድ ሰው ለእንደዛ አይነት ሰው ካይንድ መሆን ጥሩ አይደለም ይባላል። ስለዚህ ያ ማለት ደግ የምትሆኑ ለደጎች ብቻ ነው ማለት ነው። ምክንያቱም እነዛ አንደርስታንድ ያደረጉትም ያንተን ካይንድነስ። ይሄ ማለት ሴም ቲንግ ነው። አሮጋንቱ ለአንተ ካይንድነስ መልስ አይሰጥህም፣ ግን የግድ አንተ ለዛ ሰው ደግሞ አንደርስታንድ እንዳያደርገ አሮጋንት መሆን አለብህ ብዬ አላምንም። እስማማለሁ። ግን አሁን እያወራን ያለነው ሪሌሽንሽፕ ስለሆነ መጀመሪያውንም ሰው ሪሌሽንሽፕ ውስጥ ከመግባቱ በፊት ከመውደዱ በፊት ለሰው ማዘን መርዳት ሌላ ጉዳይ ነው። የፍቅር አጋር ማድረግ ደግሞ ሌላ ጉዳይ ነው አይደለም? ሶ ስንመርጥ አሮገንቱን መተው የተሻለ ነው መጀመሪያው። እንዴ እሱ ጋር እኮ ነው አሁን አንዳንድ ሴቶች ወይም ወንዶች ምን አይነት አክሰፕት ውስጥ ይገባሉ መሰለሽ? ደግነት በሚለው ስም ልክ ያልሆነ ሰው ውስጥ ህይወት ውስጥ ገብቶ ለመርዳት መሞከር፣ ህይወታቸውን ማጣት። እንደዚህ አይነት ደግነት አይደለም ጤናማ ደግነት ብዬ ስለማምን ነው። አይ ማመዛዘን ሚዛናዊ መሆን በጣም ተገቢ ነው ብዬ ነው የማስበው። ምክንያቱም እንዴ ላይፍ ነው እኮ ኦፍ ኮርስ ከምንም በላይ እኔ ትልቁ ላይፍ ብዬ የማስበው እኮ እሱ ነው። ለእናትና አባት ጋር ስታድግማ አብዛኛው እስከ 18 ዓመት እኮ ቤተሰቦች ናቸው ኃላፊነቱን የሚወስዱት። ይሄ ግን ዲዩሪንግ ኢንታየር ላይፍ በቃ ከዛ ሰው ጋር ለመኖር ከሆነ ፕላን አድርገህ የወጣኸው ሰውን አገላብጠ ማየት መፈተሽ ግዴታ ነው። ግን አጥንታት ጨርሶ ምን ጥያቄ አንዴማ ወስነሽ ከገባሽበት በኋላ እንዳልሽው ደግነት። ለዛ ነው ትዳርንና ሪሌሽንሺፕ በጣም ለይቼ ማያቸው ፐርሰናሊ። ምክንያቱም አሁን አንቺ የምትይኝ ህይወት ትዳር ውስጥ ያለ ህይወት ነው። እያንዳንዷ ውድቀት መስዋዕትነት ነች። እያንዳንዷ የባህሪ መቀየር፣ መጎዳት አንቺ የምታረጊ ዋጋ መክፈል ከእግዚአብሔር በረከትን ጸጋ የምታገኝበት ነው። ስለታገስሽው ብቻ የትዳር አጋርሽን ማለት ነው። ኢቭን መጥፎ ቢሆን ከዛ በኋላ ግን ከትዳሩ በፊት ግን የመምረጥ ስልጣን ተሰጥቶሻል። የሚያዋጣሽን ወደ እግዚአብሔር የሚያቀርብሽን ክሎዝሊ ቴክ
አላርልም ፖዚቲቭ የሆነ ቀን ሰው የመምረጥ መብቱ አለሽ እስክታገቢ ድረስ። ካገባሽ በኋላ ግን የተሰጠሽ ወይ እንደ ይባለው ይሄ በረከት የምታገኝበት ነው። መጥፎ ሰው እንኳን ቢሆን ነው የሃይማኖቱ አስተምሮ እሱ ነው። ሪሌሽንሺፕ ላይ ግን መጀመሪያውኑ የማይሆን ከሆነ ምክንያቱም ይህ አሁን እንትን ስለሚመስለኝ ነው። አንድ የእንትን አስተምሮ አለ ከተራራ ላይ ዝለል ሲለው ክርስቶስን እግዚአብሔር አምላክን አትፈታተን ብሎታል። አንዳንድ የምናውቀው ስህተት ውስጥ መግባት እግዚአብሔር መፈታተን ነው ብዬ ነው ማስበው። እያወቅሽ ሊትራሊ ነገ ሊመጣ የሚችለውን ጣጣ እያወቁ ነገ እዛ ጋር ከማልቀስ እዚህ ጋር እወደዋለሁ እንደ ሰው እወዳታለሁ እንደ ሰው ግን የትዳር አጋሪ መሆን አትችልም ማለት ይቻላል ብዬ ነው ማምነው አይደል። አከብረዋለሁ ግን አይሆነኝም። በህይወት ስንኖር ተከባብረን እግዚአብሔር እያመሰገንን መኖር የምንችል ሰዎች አይደለንም ብሎ መተው ጥሩ ነው ባይ ነኝ። ዛስ ማይ ኦፒኒየን። ልክ ነህ በጣም በኋላ ከባድ ስለሚያደርገው በጣም ትዳር በጣም ከባድ ነው። ምን ትሰሪያለሽ? የት ያገኙሽ? ኦፍኮርስ ሶሻል ሚዲያ ያለሽ ቲክቶኮች ምናምን፣ ግን ስራዎችሽንና እኔ አሁን በበለጠ የምሰራው ኢፖክሲ ላይ ነው። በኢፖክሲ ደግሞ ይሄ የግድግዳ አርቶች፣ ፎቶዎች፣ ስላይዶች ከዛ ደግሞ በኢፖክሲ ጠረጴዛዎች ወለልም እንሰራለን ኢፖክሲ ማለት ነው። እና በሱ በተጨማሪ ደግሞ ሙሉ የፈርኒቸር እቃዎች ምናምን ነገር እንሰራለን። እና ቲክቶክ ነው ሜንሊ የምንጠቀመው ቲክቶክ ነው። ስፓሮ ክራፍት ብሎ ቢገቡ ያገኙናል ማለት ነው። ስራዎች ለማዘዝ እዛ ላይ ባለው ቁጥር እጅጋ ኮሚኒኬት የትኛውንም ከእንደዚህ አይነት የተያዙ ስራዎች ትሰራለሽ? ትሰራለን። ቴንኪው ጽዮን ስለመጣሽ አክብረሽን እግዚአብሔር አክብርልን። አመሰግናለሁ። ቴንኪው በጣም